እንኳን ለብርሃነ ጥምቀት በዓል በሰላም አደረሳችሁ እያልን አይጫት አንድ አባባ ተስፌ ዳገት ቁልቁለት በሩጫ ዲዲዲዲ ብለን እሑድ ላይ ከተፍ ብለናል። የሚገርም ገስት ነው ዛሬ ይዘን የመጣናት ገስት ከዚህ በፊት በጣም ብዙ ቦታ ታቋታላችሁ። ነን ስቶፕ በማለት ትታወቃለች። መቅዲዬን ዌልካም ኤቨሪባዲ ዌልካም አሉ። ሶፊ ከዚህ በፊት ስልክ ስጠኝ ስለው ሄተርሽ ነው ተብዬ ነበር። አሁን እዚህ እንትን ላይ ፖድካስት ላይ ጣጣጣጣ ስትል ሄተርሽ ነው። እስቲ እግዚአብሔርን በይ ማን ያለሽ ባረክልኝ። እግዚአብሔርን በይ ፊት ሚስጥሮች አላው የጠላት ጆሮና የጠላት ማይ ይደፈን። እግዚአብሔር እኔ በጣም ከድሮ አንቺ አንዴ ፎሎ ያረኩሽ መጀመሪያ ላይ እኔ እንጃ ታሳው ሾው ላቭ ከካሜራው በስተጀርባ ናቲ ራስታው ይኖራል። እንግዲህ አይ ስማ ሰጣጣች ናቲ ያለ ከካሜራው በስተጀርባ ከዛ ራሷን ታስታውቅልናለች። ቡናም ታፈላልን። ፓኬጅ የምትፈልጉ ከሆነ እንደዚህ አይነት ሴሪሞኒ በየቤታችሁ በየድግስ ፕሮግራሙ ዞይ ኮፊ ትግስት አለሙ የርብቃ ቤሜ ፕላዛ ስንተኛ ፎቅ ላይ ነን? ሁለተኛ ፎቅ ላይ አለ። መታችሁ ማናገር ትችላላችሁ። እንደዚህ ፋ ያረገችልን እሷ ነች። ዳቦም አለ ዛሬ ባሉን ባል አስመስለን እንውላለን ማለት ነይ ነይ ቺርስ እንደ ልጥራ ያንዳ እሱም ራሱን ያስተዋውቅ ፈንዲሻው ቺርስ ቺርስ መቅዲዬ መልካም በዓል ማይኩ አስቸገረሽ ራቅ ላድርግልሽ አይ ጠጅ ስለሚያቀርቡ ቢጫ ለብሰሽ ነይ ብሎኝ ነው እንዴት ነው እንደዚህ ነው የሚጠጣው እንደዚህ ነው እንደዚህ ለምን እንደዚህ አጠጣው ማን ከለከለ እንደዚህ እንደምችለው ያው እኔ አልኮል አልጠጣም ሚሳፈፍ ነገር ግን አለው ያስተውልክ ጠጅ ስላቀረብልኝ አመሰግናለሁ እኔ አልኮል አልጠጣም ኦኬ ቅርስ ጠጪ ቺርስ ተብሎ አይቀመጥም ብርዝ እንኳን ቢሆን እሺ ግን ያልኩላል ለማን ቃል ገብተሻል ለማን ቃል ገብተሻል ፓፓፓፓፓ ኤስ ጨስስ እሱ ደስ ይለኛል ደስ ይልሻል ቡጣሞች ይሄንን እድል ተጠቀሙና ደስተኛ ሆኑ ዋው ቡጣማ ዋው እሺ ከየት እንጀምራት ናቲ እንኳን ደህና መጣሽ በመጀመሪያ ቆይ ናቲ ሬዲዮ ነው ኦ awesome ናቲ ኤምፒ3 ነው እሱ የድሮ ኦኬ እንኳን ለፋሲካ በዓል በሰላም አደረሰሽ እንኳን ጋብዛችሁ በዓል እንዴት ነው ፋሲካ ቆንጆ ነው ያው ቆንጆ ነው ምንም አይልም ተዘጋጅተሻል ምግብ ሰርተሻል ለምን ምግብ ምሰራው ዶሮ ምናምን እንዴ ያው ኢቭ ላይ ነው የሚሰራው ግን እኔ እየዞርኩ መብላት ነው ፕሪፈር ማድረገው በዓል ላይ ቤት አትሰሪ አልሰራም ማለት ሰርቻ ቃለሁ የዛሬ አመት ገና ላይ ዶሮ ሰርቼ ነበረና ለሊቱ ሙሉ ስሰራ ያለፈው ገና ነው ዛሬ አመት ገና የዛሬ አመት ኦኬ ከዛ ለሊቱ ሙሉ አደርኩበትና ራሴን ጠየቅኩኝ እንዴ እኮ ብቻዬን ነው የምኖረው ማን አስገደደኝ ብዬ ተውኩት ደግሜ ያልሰራም ብዬ ቃል ገብቼ ከዛም በኋላ ሰርተሽ አታውቂም በዚህኛው በዓል ምናምን ሰው ቤት ሄጄ እበላለሁ ባለሙያ አይደለችም ማለት ነው አለኝ ሙያ አለኝ በጣም በእውነት ግን ዶሮ ሰራው ከዛ 10 ሰዓት ሙሉ ለምኑ ነው ማሳልፈው ብዬ ራሴን ጠየቅኩ 10 ሰዓት ይፈጃል እኔ እሰራለሁ ከዛ አስቀድሜ መጨረስ ይችላል ቁሌት ነው እንደምትሰራው ቲማቲም ቁርጥ መሰለ ቁርጣ አይ 10 ሰዓት ባይፈጅም በሆነ 3 ሰዓት 4 ሰዓት ጨርሳል አይታድርበታል ያሳድራል ደግሞ ደሞር ዶሮ ሲቆይ ሞር እየጣፈጠ ይሄዳል ስለዚህ የምታማስልበት ሞመንት ረጅም በሆነ ጊዜ ይጣፍጣል ሎው ሂት ሆኖ ምናምን አዎ እኔ እንጃ እንጂ የት እንደተማረች ጠይቃት አይደል ሃይ ስኩል ነው የምንጀምረው እኛ ከልጅነት አንጀምር ኤሌመንተሪ ስኩሎች ስማቸው በጣም ነው የሚያስቀው የት ነው የተማርሽው እሺ ጀምር ኬጂ ኤቢሲ የሚባል ትምህርት ቤት የተማርኩት ኤቢሲ የምርሽን ነው ቀሎ በጀት የሆነ ስም ነው ያላቸው ኤቢሲ ከዛ ስማቸውን ቀየሩ ገምት ምን እንደሆነ ስማቸው ይጨምሩበት እሸት የባሰው ከፍለሽ ነው ተማሪ እኔ እንጃ በዛ ጊዜ 50 ብር ነው ማከፍል እኮ የህዝብ ምናምን ነገር ነው አይ የግል ነው ሰፈራችን ውስጥ ሴትዮዋ በጣም ሀብታም ነበሩና ቤታቸውን ወደ ትምህርት ቤት ቀየሩት የምርሽን ነው በእውነት የተፈር ነበርሽ የተፈር ሾላ ገበያ ሾላ ማለት ከተማ ነው ያደገችው ሾላ ገበያ ሆኖ ግንበኛ ሰፈር የሚባል ሰፈር ውስጥ ላይ ነው ብቻ ላይ ወደ ጫካው ይሄዳል አሁን ሙቭ አድርጋችኋል ከዛ አይ ቤተሰቤ እንዳለ እዛ ነው የሚኖረው አሁንም ትሄጃለሽ እንደው የምርሽን ነው አዎ እና እሸት አሁን ምንድነው የሆነው አሁን ዘግቶት ተሸጧል ቤቱ መኖሪያ ቤት ሆኗል የሀብታሞች ቤት
ከዛ ብሩህ ተስፋ የሚባል ትምህርት ቤት ተማርኩ። ብሩህ ተስፋን ሰምቼው አውቃለሁ። እና 3ኛ ክፍል ምናምን እያለሁ በጣም እንትን ነው የህዝብ ትምህርት ቤት ነው ብሩህ ተስፋ ስለ የህዝብ ነው እና እንትን ጋር ነው 11 ሜዳ የሚባል ታውቃለህ? ታቦት ምናምን የሚያርፍበት አሁን ሾላ ገበያ ምናምን ነው የካ ሚካኤል የሚያድርበት እዛ ጋር ነበረ። ጀለስ በጣም ከዛ ደስ ይል ነበረ እና 3ኛ ክፍል ስገባ ይሁን ራሂል የምትባል ክላስሜት ነበር። እንደው አሁን ባገኝሽ ራሂል አላስቀምጣለችኝ ጥፍጥፍ ታደርገኛለች ጠዋት ማታ። ከዛ ደግሞ ሌላ አንድ ጎረቤታችን ልጅ አለች፣ ስሟን አልጠራም፣ ራሷን ታውቃለች። ከዛ እሷ ደግሞ በየቀኑ የሚሰጠኝ አንዳንድ ነገር ለመግዛት የሚሰጠኝ 10 ሳንቲም ትወስድብኛለች። ስቄን አበሉኝ 3 ዓመት ችዬ ኖርኩ። ከዛ ነው አለች እናቴ አጠራቅሜ ቢሆን የግል ትምህርት ቤት የሰፈራችን የግል ትምህርት ቤት ናት ነው የሰፈራችን የግል ትምህርት ቤት ትገቢያለሽ ተባልኩኝ። ገባው እዛ። ይሄ ማለት ከእንትን በኋላ ማለት ነው ይሄ የሚፈጠር የነበረው አሁን ያልሽው ስሙ ከብሩህ ተስፋ ብሩህ ተስፋ ከብሩህ ተስፋ ወጥተሽ የግል 3ኛ ክፍል ከዛ 4ኛ ክፍል ደግሞ ቅዱስ ሚካኤል የሚባል ነው። እያቋቋምሽ ነው እየመሰረትሽ ነው ትምህርት ቤት የምትውጪው እና ለሰፈራችን ነው የተማርኩት እኔ። ምን እንዲቀርብሽ ነው ወይስ ምንድን ነው? ከትምህርት ቤት የሚያመጣኝ ሰው የለም ይርቃቸዋል። የመጀመሪያ የመጨረሻ ልጅ ነሽ? ስንተኛ ነሽ ከቤተሰብ ውስጥ ካለ ውስጥ? እኔ የመጨረሻ ልጅ ነኝ። የመጨረሻ ልጅ ነገር እና ታላላቆችሽ አያመጡሽም እንዴ? እንዴ ታላላቆች ያኔ እንትን ናቸው ቲኔጀር ምናምን ነበሩ። ኦኬ በደንብ ጋፓችሁ ሰፊ ነው። 13 ዓመት 10 ዓመት እና 7 ዓመት ነው የሚበልጡኝ። የምርሽ ነው? ቲኔጀር ነበሩ ያኔ እነሱ ቢዚ ናቸው። ማዘርና ፋዘር ያራርቁት የለ እናንተ። እኔ ላስሚት ነው ወንድ ከተወለደ ተብዬ ነው የተወለድኩት። ሴቶች ናቸው እነሱ? ሁሉም ሴቶች? ሁሉም ሴት። ቴዝ ነው ወይ? በእውነት በስላሴ እዛ ወንድ ተወለድኩ። 4 ሴት ከዛ እኔ ተወለድኩኝ። ከዛ እኔ ወንድ ትሆናለች ተብሎ ነበር እስከምወለድ ድረስ። ወንድ እንደሆንኩ ነበር የሚታወቀው፣ ሴቶኝ ወጣው። የምርሽ ነው? የዛን ጊዜ አልነበረም ለነገሩ። አይ ይኖራል። አይ ዶንት ቲንክ ጾታ ምናምን ማውጣት አይታወቅ። አያቴ አዋላጅ ነበረች። እኔ ቤት ውስጥ ነው የተወለድኩት። ወንድ ነው ነው ቤት ውስጥ ነው የተወለድኩት። ሁላችንም ቤት ነው የተወለድነው። አያቴ አዋላጅ ነበረች። ትራዲሽናል አዋላጅ። የማዘር ማዘር ነች የፋዘር ማዘር? የማዘር ማዘር። ስለዚህ ልጆቿን ታዋልዳለች ማዘር። ቤት ነው የተወለድነው። ሆስፒታል የተወለድ ሲለኛ ቤት በእንትን እንደተወለድሽ ምናምን ጥላዎች ነበር በጭንቅላትሽ? ማኔ እኔ እንደውም በጣም ስማርት ነኝ ነው ዩዥዋሊ። እኔ አሁን ፐርሰናሊ እንደውም እንደተወለድኩኝ ምን ለየት ያለ ነገር አለ ብዬ አስባለሁ። ሰራውንዲንጌ ላይ ራሱ ማን አለ? ቢኮዝ አሁን አይ ስቶር ሶፊ ስታዩት ኤቭሪ ሲንግል ዳይ 24/7 ሳምሰንግ ስለያዙ ሰዎች ሲያለቃቅስ ነው ልጅ የሚለው። ይሄ ደግሞ እንደተወለደ ዶክተር በሳምሰንግ ፈንክቶታል። እኔ ስወለድ ሳምሰንግ ጋይዝ በቃ እኔ ስወለድ ሳምሰንግ ተሽከርካሪ ነበር ወለዱኝና አሁን ሶሻል ሚዲያ ላይ ነው ባይሆን ኳያች። እሺ ስሚ፣ ከዛ በኋላ ሴት 4ኛ ሴት ተወለደ። ከዛ ግሮዊንግ አፕ እንዴት ነበረ? ከ4 ሴት ጋር እና ፋዘር ብቻ ነበር ወንድ ማለት ነው ቤት ውስጥ። he must be like እንደ ኪንግ ነው ትሪት እየተደረገ ነው። በርግጥ ወንድ ልጅ የሚፈልገው ይፈልግ ነበር እሱ። እንዴት መሰላችሁ? ግን ሴቶች ሲሆኑ ሁሉ እኛ ቤት የመጀመሪያ ወንድማችን ነበረ። ከዛ ሂ ፓስ ደዌይ እሱ። ከዛም በኋላ ወንድ ልጅ ይፈልግ ነበረ። ከዛ ወልዶ ሁላችንም ሴት ሆንበት። ከዛ እኔ ልወለድ ስል በቃ እናቴ ሆድ ምናምን በቃ ወንድ እንደሆንኩ ምናምን ስም አውጥቶልኝ ነበር። ስሜን አልናገርም እንዳለ ጓደኞች ያውቁታል፣ ይጠሩኛል ሳናዳቸው። የአይ ጨዋታን ሰብስክራይበሮች አክብረሽ ከመጣሽ ስምሽን መናገር ግዴታ አለች። ስሜ አውጥቶልኝ ምናምን ከዛ በጣም በቃ ሳሎን ቤት ራሱ ተኝቶ እየጠበቀ ነበር አሉኝ ማለት ነው። እና ልክ ድምፄን ስሰማ ባነነ ከእንቅልፉና እየሮጠ መኝታ ቤት ገብቶ የታል ልጅ ሴት ነች ይባላል። ጋቢ ለብሶ ተመልሶ ተኛ። የምርሽን ነው? እንደተወለድሽ እና ይወዝ ኦኬ። በዛ ጊዜ በጣም ነው የሚያስቀው እንጂ እንዴ ስናል። እሺ እኔ አሁን እየጠየኩሽ የነበረው ከዛም በኋላ ግሮዊንግ አፕ ከ4 ሴት ጋር እንዴት ነበር? ወንድም ቢኖርሽ ትመኝ ነበረ ወይ? ብላችሁ ሰዎች አሉ ስላችሁ አዝን እንዴት ነው መሰላችሁ? የሰፈር ልጆች ምናምን የሰፈር ልጆች አይደለም፣ ሰፈራችን እንዳለ የኛ ፋሚሊ ነው። የፋዘር ፋሚሊ የተጠባበቀ ቤት አለ። ወደ 10 ምናምን ቤት አለ የፋሚሊ አክስት፣ አጎት፣ ከዝኖቼ ምናምን የእነሱ ልጆች እንዳለ
እነሱም እኛ ቤት ነው ያደጉት እኔም እነሱ ቤት ነው ያደጉት ስለዚህ ወንድም እህት ያለው ማአት ወንድምና እህት አለን ኦኬ ስለዚህ ያ ጋፕ እየታየሽ አይደለም ያደግሽው ማለት አዎ እሱ አሉኝ ወንድሞች አሉኝ ብዙ ኦኬ እንደዛ ከሆነ ሰለኝ ነው በጣም እንዴ የራሳችሁን መንደር መስረታችሁ ነው የምትኖሩት ነበር እንባላለን እንደዚህ የሚያይክ ዘመድ ነው it's crazy ግን ደስ ይላል ይሄ ወንድም አለመኖር ምናምን ፊሊንጉን በቃ ሳታውቂው እንደሱ አይሰማኝም ይሄ ልጅ እያለው እንደዛ ይመስለኝ ነበር ግን የሆነ ኤጂ ላይ ያው ከዝኖቼ ምናምን ስል እንዴ ለምዶ አንድ ቤት እየኖርን እንደዚህ መትይነ አይደል አብረን እየበላን እየጠጣን ኮርማ ወንድምና እህት ነን ማም ተባልና ፋሚሊዎቻችን ከዚህ ወዲያ እንዳትባባሉ በቃ ወንድምና እህት ናችሁና ያጎቴ ልጅ ነው እንዳትባባሉ ተባልን ስለዚህ አሁን ስናደግ በቃ ታናሽ እህቴ ታላቅ ወንድም ይላል እስካሁን ሪሌሽንሺፓችሁን ሜንቴን አድርጋችኋል እኛ ተራርቀ እንዴ ቤስት ፍሬንዶች እንዳለ ፋሚሊዎቼ ናቸው በጣም ነው የሚጸዱት እድለኛ ነሽ እግዚአብሔርን ያስቀኑኝ ነበር ልጅ እያለሁ ነው ደስ ይላል በጣም ነው ስለዚህ ዛሬ ስቴጂ ለበዓል ሁሉም ጋር እንደዚህ አደረሰሽ ነው የምትመጪው ማለት ነው አይ ወይስ አንድ ቤት ነው የምታከብሩት መሄድ ያለብህ እሑድ ትሄዳለህ እዛ እናቴ ጋር ሄዳለሁ ከዛ እናና ግርማ እንትና እየተባለ ሁሉም ሰው ቤት ደርሰህ እንዲህ እያልክ ትወጣለህ ለዚህ ነው ዶሮ ማሰሪው ምን ያደርግልሻል እንደዚህ 10 ሰው ካለ የሚመግቡኝ አክስቶች አሉኝ ሞልቶኛል ከዛስ ሃይ ስኩል ካቴድራል ኤንጂኤስ የሴቶች ብቻ የሴቶች ብቻ እንዴት ነበር እሱ በጣም ደስተኛ ነበርኩ እዛ ትምህርት ቤት ከሴት ጋር እቤት ገብቼ ከሴት ጋር ምናምን አትይም ነበር ሳይሆን እንዴት ልበል እኔ ለውጡ አልታየኝም ነበረ ካምፓስ ላይ ብዙ ሰው ሲያወራው ነው የታወቀኝ ለውጡ እኔ በቃ ተምሬ ቤቴ መግባቴ ነው የምፈልገው ማለት አዝን መውጣቱም ከቤት አይፈቀድልንም በቃ ይሄ እርስ በርስ አብረን አክስቴ አጎቴ ቤት ነው መሄድ እንችላለን ነው እንጂ ጓደኛ ምናምን ለማግኘት ምናምን መውጣት አይፈቀድልንም ጭራሽ ከቤት አንወጣም ከቤት ትምህርት ቤት ከትምህርት ቤት አዎ ከዛ ደስ ይላል በቃ የሴቶች ትምህርት ቤት ግቢው ደስ ይላል ማን ነበረች ሴቷ ዋና እንትን ናን ነገር የምትመስል አሻን የማያውቃት ሰው የለም አሁን ነበር የምጠላኝ ኤንጂኤስ እንደ እንትን ነች መሰለኝ ዳይሬክተር ነገር እንደሚባለው ነው አዎ ናነች ብቻ ናነች አዎ እኔ እግዚአብሔርን የዳይሬክተር ደና አጋጥሞኝ ያቅ ሜሞሪሽን ንገሪና ይኸውልህ መጀመሪያ ቅዱስ ሚካኤል እያለው ስገባ ጋይስ እኔ ከህዝብ ትምህርት ቤት ነው የገባሁት ቅዱስ ሚካኤል ስገባና ስፒኪንግ እንግሊሽ የሚባል ሩል ነበራቸው እና በእንግሊዘኛ ማያወራ ልጅ መሬት ላይ ይቀመጣል መሬት ላይ ተቀመጡ ትባልና ፀሐይ ይደበድባል አይ ዶንት ኖ ዋይ ዘ ዱ ዛት እና ከዛ በቃ እንግሊዘኛ አይገባኝም ጋይስ ያኔ በስመ አብ ሞከርኩ ከዛ ደግሞ እጅ ጽሁፍ ሻምርም እያለ ይገርፈኛል ሰውየው ሰለሞን ነበር ስሙ የትምህርት ቤቱ ባለቤት ሁሌ ያስወጡኛል ዝምተኛው ሆንኩኝ በእውነት ዝምተኛው ሆንኩ በቃ እዛ ትምህርት ቤት ማውራት ራሱ ከበደኝ ሳወራ ይጠቁሙብኛል በአማርኛ ስተወራ ነበር ከዛ ከክላስ ወጣለሁ መሬት ላይ ተቀመጭ ምሳሳት ሰው ልጅ ሲጫወት እኔ ፀሐይ ላይ ከዛ እንግሊዘኛችንም እያሉ ይላሉ አዳሚ አልችሉም እዛ ክላስ የነበራችሁ ማይኩ ላይ እንደዚህ ላይ እኔ አሁን እንትን እያላችሁ ነው ቲክቶኬን ቁጭ ብለሽ ታያለሽ አደም ይጠቁሙብኛል እኔ ምን ላድርግ ጋይስ ከህዝብ ትምህርት ቤት የመጣሁት ልጅ ነበርኩ አላቅም ከዛ 8ኛ ክፍል ሚኒስትሪ እስከምጨርስ ነው ያቆየሁት እዛ ግን በጣም እስከዛሬ ከጠራናቸው ገስቶች በጣም ትለያለሽ ማለት አወራርሽ ምናምን በጣም ይለያል እግዚአብሔር ኖርማል እንትን እያስጠነቀቀሽ ነው ማለ ሀሳቡን ትቀይረች አይ አሁን ሳስበው በጣም ቶክሲክ ነበሩ በቃ ክላስሜቶቼ እኔ አሁን ራሱ በእውነት መንገድ ላይ ባያችሁ ሰላም አላችሁ ቢኮዝ እንዴት ተጠቁማላችሁ ከዛ 8ኛ ክፍል ስገባ የተማሪ ፖሊስ ሆንኩ ዳውዝ በጣም ትልቁ ስልጣኔ አይ ወሳፒ እኔ አማርኛ ማውራት እችል ነበር ፖሊስ ሆንኩ ከዛ ፍቅር ያዘኝ ክላስ ይላችሁ ኪርቤል የሚባል ልጅ ነበረ በጣም ነበር የሚያምረው እና በቃ የኔ ኪርቤል ሲያምር ሁላችንም እንላለን እና ከዛ እኔ ምን ኦፖርቹኒቲ ያገኘው ኪርቤል ፕሌይስቴሽን ቤትና ፑል ቤት በጣም መሄድ ይወዳል ከዛ እኔ ተማሪ ፖሊስ ስለሆንኩኝ ግቢ ጠባቂ ነኝ ገባችሁ ዩኒፎርሜን ለብሳለሁ ጋር የሚችለኝ ሰው የለም እዞራለሁ ግቢ ውስጥ ነው ከዛ ኪርቤል የፖሊስ የተለየ ይሄ አሁን ፓርኪንግ እንደሚያደርጉት ነው ሪፍሌክተር ማለት ነው በጣም ደስተኛ ነበርኩ ምናምን በቃ ስልጣን ነበረኝ በአማርኛ ማውራት እችላለሁ እኔ ከዛ ኪርቤል ሶስቴን ነገረችን ትልቁ ስልጣን በአማርኛ ማውራቷን ከዛ ኪርቤል ፕሌይስቴሽን ቤት ፑል ቤት ሲሄድ እያወቅሁ ዝም እላለሁ ማለት ነው ከዛ የትምህርት ቤቱ ዳይሬክተር አየው ፕሌይስቴሽን ቤት ውስጥ ከዛ ጠቆመብኝ እሷ ችግር የለውም ብላኝ ነው
በእውነት ተማረድኳ። ከዛ ከንትኑ ከፖሊስነቱ መሬት ተቀማጭ ሆንኩ መልሼ። እንደዚህ መስዋዕት ከፍለሽለት ግን በጣም የሚያሳዝነው። በጣም ነበር የሚያምረው። What was the best memory high school ላይ እኔ ደስ የሚልሽ የነበረው? አማርኛ ማውራት እንዳትይ። አይ ቅዱስ እንትን እኮ እሱ እኮ እንትን ነው ካቴ እኮ ነው ካቴድራል እኮ ሃይ ስኩል ካቴድራል ኢንጂሲ ነበረሽ። አሪፍ ሜሞሪ። ፕሮም ምናምን ነበረ? ፕሮም ሄጄ አውቃለሁ 9ኛ ክፍል እያለሁ 12ኛ ክፍል የሴንጆ ጃለሁ። እግዚአብሔርን ጓደኞቼ ናቸው የወሰዱኝ። ሸከስተዋቶ ነው ሴንጆ ፕሮም የሚከበረው ከየትምህርት ቤቱ ከናዝሬት ስኩል ሴንጆ ከናዝሬት ስኩል አላውቅም። ምስኪን ናቸው። ወይኔ ቤተሰቦቼ በጣም ምስኪን ነበሩ። አላውቅም ፕሮም ያኔ የመጣሁበት ባክግራውንዴ ነው ያኔ እና ጓደኞቼ ፕሮም እንሂድ ብለው ነው። ከዛ ፋሚሊዎችን ሄጄ ነግሬያቸዋለሁ ፕሮም የሚባል ፕሮግራም ልንሄድ ነው ብያቸው ቤተሰቦቼ በቃ ቀሚስ ገዝተውልኝ በቃ ትልቅ ዲል አድርገውት ሺ ሜድ ፍሬንድስ ብለው ምናምን ፕሮም ትርጉሙን ሳውቀው ሌተር ኦን በጣም ግን ጓደኞች አይሆኑም የነበሩኝ ጓደኞች። ሳታውቂ ነበረ ፕሮም የወጣሽው የነበረ? አላውቅም ዝም ብዬ ነው የሄድኩት። ከማን የሚባል ልጅ ጋር ነው የሄድሽው የነበረው? ኖ ከሴቶቹን እንጂ ተሰብስበን ሄድ ነው የክላሴ። ከዛ ዴት ምናምን አልነበረውም እንደዚህ ወንድና ሴት ምናምን ካፕል ዳፕ? ያው አይ ኤክስፔክት ዩ እዛው እንድትጀናጀን፣ ግን እኔ ፕሮም ሲባል ኤክስፔክት ያደረኩት ነገር ጋይስ it was different። ለኔ የሆነ የትምህርት ቤት ፕሮግራም ነው መሰለኝ ምን ሄደው ድግስ ልትበይ ነበር መሰለኝ። ከዛ ግን አይደለም። ከዛስ ግቢ አስቱ ነው የተማርኩት። ቂሊንጦ ምንድን ነው የተማርሽው? አርኪቴክቸር። ጨርሰሻል? ጀግና ነሻ። ሰርተሽበታል? አይ ያልሰራሁበት። ቴሲሽን የሰራሽው ምንድን ነው? የመጨረሻ እንትን ቴሲሽን የሰራሁት እንትን ነው ጎዳና ላይ የሚኖሩ ሰዎች እንደ ሜቄዶኒያ አይነት ስፔስ ሆኖ ግን ጎዳና ላይ ያሉ ሰዎች ሊኖሩበት የሚችሉበት ስፔስ ነበር። ቢልዲንግ ነው የሰራሽው ስትራክቸሩ? ከዛ ጎዳና ወጣሽ? ከዛ ሰርቼ ጨርሻለሁ ብዬ ማለት ነው። ከዛ ለአስተማሪው ሄጄ ሳሳየው እንጂ የከተማ ፕላን እንኳን አታጠኝም እንደ እኮ የሚፈርስ መሬት ነው ብሎ እንደገና አስጀመረኝ። ሳይት ተጠንቶ መሰራት አለበት ነው? እኔ ሳይቱን እንግዲህ አጥንቼው ነበር፣ ግን አት ዘ ሴም ታይም አሁን ሳስበው የእውነት ነው የድሮ ሰፈራችን አካባቢ ነውና እሱ ቦታ ፓርክ ሆኗል። አሁን የሚፈርስ ሳይት ላይ ቢሆን ዝም ብለሽ ሄደሽ መስራት አትችይም እንዴ? አይ አትችልም። ፕሮፖዛል ተቀርቦ እኮ ሪያሊስቲክ አይሆንም። ኦኬ ፕላን ካለው ኦልሬዲ ሪያሊስቲክ ነው። ፕላን ያልተደረገበት ቦታ ላይ ነው የምትሰሩት እናንተ ህንጻውን? በቃ በቃ ታጣራለህ። ይሄ ቦታ ለሬዚደንስ ይሆናል ወይ ለኮሜርሻል ስፔሶች ወይ ለሆስፒታል ወይ ለትምህርት ቤት ይሆናል የሚለውን አጣርተህ ያው ሰፈር ውስጥ ሄደህ ሳይት ስተዲ አድርገህ ምን ብለህ ጠይቀህ ምናምን ነው የሚሰራው። ከዛ ግን የመረጥኩት ቦታ አይድድን ነው እንደዚህ አይነት ነገር እንዳለው አይድድን ነው ጠይቄ ነበር። ግን የሰፈራችን ሰዎች ነጋዴ ናቸው ጋይስ፣ ቢዚ ናቸው። አይድድን ነው አይድድን ነው። ከዛም በኋላ ድጋሚ ሰራሽ? ድጋሚ ግን ደስ አለኝ። እኔ ዩኒቨርሲቲ ስጨርስ በጣም ነበር ደስ ያለኝ። ብስማ ምን ያህል ጎበዝ ነበርሽ ግቢ ላይ? ቱ ቢ ኦነስት እኔ መካከለኛ ተማሪ ነው የነበርኩት። ማለት ሞዴል ሰርተሽ ነበር፣ አርኪቴክቸራል ዲዛይኑን ሰርተሽ ነበር፣ ኤቭሪቲንግ ሰርቀሃል። ቆይ ስሉስን ሳጨርስ እንዴ እኮ እና የሰራሻቸው ስራዎች ማየት አንችልም? በምንም መንገድ የለ ፎቶ አችሉም። እንደው እዚህ ጋር የምናደርግላቸው ለተመልካቾች ሰላም አላሳያችሁ። ሀበሻ ቲክቶክ ላይ ያላችሁ አቃቂር አሁን ሞዴሊን ባሳያችሁ ወይ የሆነ ዲዛይን ያደረኩትን ስፔስ ባሳያችሁ እንደው በዚህ ጋር ስፔሱና ማንንም ሰው ያነብ በዚህ ጋር ይሄ ይገባል፣ በዚህ ጋር የውሃ ቱቦ ይፈነዳል ብላችሁ ጣጣ ታመጡብኛላችሁ። ሳኒቴሽን ያላዩት ነገር አያስወርም። ኤሌክትሪካል ኢንስታሌሽን መታየት አለበት። ፍሳሽ በቃ እውነት እንዲያዝግባል። ለግንባታ የቀረበን ያልሽው እኮ እንዴት ነው የማይጠይቁሽ? ናቲንግ እኔ ምንም አላሳያችሁም። ብቻ ግን እኔ ወንድሞቼ ምናምን እንዳለ አርኪቴክቶች ናቸው። ስለዚህ እነሱም በደንብ ጋይድ ያደረጉሽ ነበረ። አጎቶቼ ምናምን እንዳለም ኢንጂነሮች ምናምን ናቸው። ስለዚህ ሙሉ ፋሚሊው የኢንጂነር ነው። ጸዴ ነው። እነሱ መረድተውሻል ማለት ነው በደንብ? እኔ ወንድሜ ነው ኢንስፓየር ያደረገኝ። እኔ 11 ክፍል ያለው ነበር የተመረቀውና በቃ ግን እሱ የዋንጫ ተማሪ ምናምን ነበር። እሺ ብራዘሯ እያየ እንደዚህ ነገር ፍሬሽማን እያለሁ ጋይስ እንትን ነበርኩ፣ ሪፕ ነበርኩ፣ የአርክ ዲፓርትመንት ሪፕሬዘንታቲቭ ነበርኩኝ። ደግሞ እጄን አውጥቼ ነው እሺ የሆንኩት። ወይኔ በጣም ኢምባረስመንት ነበርኩ ማለት በጣም ሪፕ ለመሆን እጄን አወጣሁ በቃ። እና ከዛ አቢላሻ የምትባል አንድ ሌክቸረር አለች እና እሷ አፓረንትሊ ድሬዳዋ ዩኒቨርሲቲ ወንድሜ ድሮ ሲማር ቶፕ ስቱደንቷ ነበረ። ከዛ ወንድሜ ደግሞ ለእሷ ደውሎ ታናሽቴ ልታስተምሪያት ነው ሰምቼ ምናምን ብሎ አውርቷል። ጋይስ ህይወቴ ሚዝርብል ነው። የሆነ እንከን ከተገኘብኝ አይ ተስፋ ሚካኤል
ተስፋ ሚካኤል እኮ ትባላል it was not okay ከዛስ በጣም ኮምፔር ይደረግ ነበር ከሱ ጋር እሱ ምን ያህል እንትን ነው እረሱ በጣም ጎበዝ ነበረ እንደተመረቀ እንትን ነው ሄደው ጅቡቲ ነው ሄደው ለስራ በቃ እዛ ነው ከዛ ጀምሮ ጅቡቲ ነው ሰርቶ የሚያውቀው እህቱንዶች ስትገቢ የሚታወቃል ተናግሮ ነው እሱ ነግሯት ሌክቸረሩ ስለነበረች እሱ ነው ታዲያ በቃ አንደር ዘ ባስ የከተተሽ ጋይ ሶፊ በጣም እያንቀላፋ ነው አይደለም አይ ቡና እየደረሰ ነው ማለት ያመጣች ነው ቡና ሱስ አለብኝ ቀሽት እኔ ቡና አልጠጣም 4 ኪሎ ኢንተርቴይንመንት እኔ በስኳር አልጠጣም ነው የቡጣማ የምን አይ ሰርቫይቭ ካለ ቡና ሻጣማ ነኝ እኔ ሻይ ጠጮች ማህበር እኔ ግን ሻጣማ ምንም ማህበር አይመስለኝም እግዚአብሔር ውሃ ጠማ ልትሉ ነው ከዛ ውጣማ አይሆንም አይመጣው ሁሉም ሰው ነው ሻይ የሚጠጣው ማህበር አያስፈልገውም ሁሉም ሰው ነው ሻይ የሚጠጣው ቡና የሚጠጣው ሰው አይብስም ሻይ ከሚጠጣ አይ ቡና የማይጠጣ ብዙ ሰው አለ እንዴ ሻይ የማይጠጣ ብዙ ሰው አለ ጨጓራዬን ያመኛል የሚል ሰው ሻይ በእውነት ዜዝ ነው ወይ እኔ አሁን ለምሳሌ 6 አይነት ቲ ነው ያለኝ እኔ ራሱ ጨጓራ በሽተኛ ነኝ ጋራ ጨጓራ በሽተኛ በፍሌቨር እየመረጥኩኝ ነው የምጠጣው አቤት አለኝ ሰራዬ ብዬ ከቻይናም አስመጣለሁ ግሪን ቲ ልስጥሽ እኔ ሻይ አለኝ እኔ ሻይ ኮሌክተር ነኝ አትዋሺ 6 ግን በጣም ትንሽ ነው ኮሌክተር ለመባል የኔ መሳቢያ ልክልሃለሁ ቤት እንደገባው እሺ ትልኪልኝ ማንጎ ሻይ አለ እኔ ማንጎ አለኝ ማይንድ ጋይስ የማንጎ ሻይ ቤት ያለኝ do you understand ማንጎ ሻይ አለ ደስ ይለኝ እሺ ትልኪልኛለሽ ግሪን ቲ ላይ እንደ ግሪን ቲ እኮ ሎካል እዚሁ እኮ በቃ አይደለ የቻይኒዝ ግሪን ቲ ነው ትክክለኛ በጣውላ እንትን የሚመጣ ምናምን ነገር ነው ሀፎፍ አሁን የላት ቻይኒዝ የሚለው ኮንቨርሴሽን የማይሰራበት ምክንያት ሀፎፍ ኢትዮጵያ ውስጥ ያለው ነገር ቻይኒዝ ነው ሶ እኔ አበባ ማስቀመጫውን ቻይናዎቹ ሊሰርቶት ሊሆን ይችላል ሶ ቻይኒዝ ጨሊውን everything በቃ is Chinese so I'm just saying half of the things ምንጠቀማቸው ቻይኒዝ ግን እኔ ደግሞ ምልሽ ደግሞ ስፔሻል የሆነ ቻይና እንትን ታለች ማለት ሁሉም ሰው አክሰስ ያደርገዋል ማለት አይደለም የሆነ ስፔሻል የሆነ ነገር የሚሰሩት ነገር አለ you get what you pay for በደንብ ከከፈልሽ የምር በደንብ ከከፈልሽ ጸዴ ነገር ይሰጥሻል አብዛኛው ነገር እንደሚላከው ወደኛ ደግሞ ሀገር ደግሞ እንደዚህ በበልክ የሚገቡ ነገሮች ትንሽ ለሚከፍሉ ሰዎች ይሰጣል ግሪን ቲ እኮ የፈመሰው መጀመሪያ ኪሎ ያስቀንሳል ተብሎ ነው ፖይንቷር እኔ ከሄልዝ ጋር በተገናኘ ነው ግሪን ቲ ኪሎ ያስቀንሳል እኔ በኪሎ ነው የማውቀው ኪሎ ሪሌትድ ቲንግ ላይ ምን ግሪን ቲ እንደዛ ይላሉ እሱ ብቻ ሳይሆን ዳይጀስት ምናምን ያደርጋል ይባላል ለዳይጀሽንም አሪፍ ነው ይባላል እኔ ግን ትመችኛለሽ ለማንኛውም እሺ መጀመሪያ ላይ ስንገባ ኢንትሮ ላይ አልኩኝ እኔ ደብሮኛል ሰዎች ፓኒክ ሲያደርጉ ደስ ይለኛል አረ ፓኒክ አላረኩኝም በእርግጥ የሴጣን ጆሮ ይደፈን እያልኩሽ ነበር እሺ ስሚ ግቢ ወደ ግቢ እንመለሳ ወደ ቶፒካችን ሴጣን እንፍታው በኋላ ደግሞ እንትን ላይ መብራት ምናምን ሊጠፋ ይችላል እየቀረጸ ግቢ ታዲያ ምን አርኪቴክቸራል ተማሪ ሆና ቡና ሳጠጣ ቡና ሳጠጪ በዛ ላይ ደግሞ ሶሻል ሚዲያ የጀመርሽው ግቢ እያለች ነው ሰከንድ ይር ነው ፍሬሽማን እያለች እንዴት ነው ይሄን ሁላ ነገር ታዲያ ማኔጅ ያደረግሽው ያለ ቡና ራሱ እሱ ማለት ነው ካምፓስ እያለ እንግዲህ ካምፓስ ጓደኞቼ ሞስት ሊያውቁኝ የነበረው በመተኛት ነበር ማለት በቃ በጣም ላይፌ ሚዝርብል ነበር አልዋሻችሁም መጀመሪያ ያው እንትን ስገባ ይላችሁ ካቴድራል ስገባ ለኔ ለፋሚሊ ይወዘ ቢግ ዲል ለማም በተለይ በቃ በጣም ይወዘ ቢግ ዲል በቃ የግል ትምህርት ቤት ምናምን ልጇን ማስተማር ለሷ ሂውጅ አቺቭመንት ምናምን ነበርና ግን 12 ምናምንም ስጨርስ በደንብ በስነ ስርዓት ነው እንትን አልኩት ተምሬ ጨረስኩት ምናምን ከዛ በቃ አርክ ምናምን ገባው ምናምን ከዛ ሶሻል ሚዲያ ስጀምር 1 አመት ምናምን ማይማም አታውቅም ግን መጀመሪያ አመት ምናምን እንደውም ከአቢሲኒያ ቫይንጋ ምናምን ነበረ ምን ሰራው አክተር ምናምን ነው የምንሆነው ስለዚህ ያን ያህል ቢግ ዲል አልነበረም ከዛ ግን የራሴን ነገር ስጀምር ትንሽ ከበደኝ ከነ ነቢል ጋር ምናምን ከነ ነቢል ጋርና እንትና ነክሊት ነቢል ተሰብስበን ናቲ ንጋቱ ባይ ዘ ዌይ ሂዝ ማይ ሲኒየር ግቢ በሱ ነው የተዋወቅነው ሲኒየሪ ነው ናቲ ንጋቱ ናቲ ረዘም ያለው ልጅ ቅርታ በጣም ከዛ እኔ ሁላችሁ ከዚህ በላይ ካንቀላፋ ሶፊ የንቅፋት አጥጥቼ ቡናው ነው ማርያም ነው ሰርቼ ነው መጣው ግብ ብያለሁ ይሊለ ከዛም በኋላ ደግሞ በጣም አዛረገኝ እግዚአብሔር ምግቡ ነው ዛሬ በዓል አይደለ ሱሴ ነው መጨረሻው አይደለም አይ በበዓል ላይ እኮ ግዴታ ነው እንደዚህ ነው ምግቡ የሚጫጫንሻል ቡጣሞች አረብስ ያበደ ቢፌ እንዳቀረብንልሽ ንገሪያቸው በዚህ አጋጣሚ በልተውት ነው የጠበቁኝ እንዳት የምን ቡፌ የበላሹ ነው አሁን መች በለው እንደዚህ
ቪዲዮ ላይ ያለ ማስረጃ እናሳያቸዋለን። እሺ ቶጪ ቃተኛ ጋብዝሻለሁ ብሎኝ አሁን ቡፌ ያለ በይ ይለኛል። አረ ሰሚኛው አሁን ሩቢዬ የቅድም ዝጌ የቀረስካት ቪዲዮ አለ አይደለ? ታስገባለሽ ይሄን እያወራች እኔ ጋር እኮ ነው እዚህ ላይ እኮ ነው ያለው። ኤርድሮፕ ታደርጊልናለሽ እንጂ ኔቫ። እሺ ከዛም በኋላ ሰከንድ ይር ጀመርሽ እና ይከብድ ነበር። ፍሬሽማን ላይ ጀመርሽ? ፍሬሽማን ጀመርኩ፣ ግን ሰከንድ ይር ነው የራሴን ነገር በጣም መስራት የጀመርኩት። ከዛ ይከብድ ነበረ፣ ግን አዘ ሴም ታይም እንደው ታውቃላችሁ፣ አንደኛ ይሄ ቤተሰባችሁን ፌል ማድረግ አትፈልጉም አንዳንዴ። ስፔሻሊ ዲፔንድስ የሆነ በጣም ደልቶክ ዋው የሚባል ላይፍ ካልኖርክና በቃ የሆነ ፋሚሊ እናትህ ምናምን በጣም ስትራግል አድርጎ ካሳደጉ የሆነ ሪስፔክት ይኖርሃል ፓርት ሰዓት ና ከዛ ግን አዘ ሴም ታይም ሶሻል ሚዲያ ላይ መስራት ፈልግ ነበርና ከዛ እናቴ የሆነ ሰው ቪዲዮ ያሳያት እና ጠይቀችኝ። ከዛ እኔ እንደዚህ ነገር ደስ ይለኛል ትምህርትሽን ልታበላሽ ነው የሁሉ እዚህ ድረስ መተሽ ምናምን አለችኝ። ከዛ አይ በቃ እኔ ትምህርቴን በስነ ስርዓት ተምሬ እመረቃለሁ፣ ከዛ ግን አት ዘ ሴም ታይም መስራትን ፈልጋለሁ ይሄንንም አልኳት። ከዛ ኦኬ ምናምን አለችኝ። ክላስ ምናምን ሚስ አድርጌ አላውቅም ካምፓስ። እውነት አፍተር ክላስ ቦሌ ሄድና ከቱሊ ዲምቱ በባስ መገናኛ መጣና ከመገናኛ ቦሌ ታክሲ ይዤ ቦሌ ቀርጻለሁ ቲክቶክ። ከዛ እንትን ኢንስታግራም ነበር ያኔ ፖስት የምናደርገው። ከዛ ኤዲት አደርግና ከዛ ለሊት ፕሮጀክቲን ሰርቼ የተኛና ጠዋት ተነስ ሲለም ቱሊዲም ትሄዳለሁ። እንደዛ ነበር የተማርኩት። የሚገርም ኮሚትመንት ነው። በዛ ሰዓት ደግሞ በሶሻል ሚዲያ ምናምን ኦልሬዲ ስታብሊሽ ያደረገ ሰውና የፈመሰ ሰውና አሁን አትሊስት አሁን ገባሽ ብር የለህም ደግሞ ልጆች ደግሞ ኢንስፓየር የሚያደርጉን ሰዎች አሉ። አሁን አንቺን እያዩ ያኔ በአንቺ በነበርሽበት ቦታ ያሉ ልጆች አንቺን እያዩ ገባሽ በቃ እንደሱ አሆናለሁ እያሉ ሞቲቬት የሚያደርግ ነገር ነበረ። እኛ በዛ እድሜያችን ግን አንቺ በምትሰሪበትም ሰዓት እንደዚህ አይነት ነገር አልነበረማ። ኢንስፓየር የሚያደርግሽ ሰው እንደሱ መሆን እፈልጋለሁ ሶሻል ሚዲያ ላይ ምናምን የምትይው ሰው የለም። ሴቱን ይደብር ነበር በጊዜው ያ ሶሻል ሚዲያ ላይ። ኢንስታግራም ላይ የመጀመሪያ ስኪቴን ምናምን ሰርቼ ፖስት የራሴን ሳደርግ ኮሜንት ሴክሽኑ የተላኩልኝ ሜሴጆች ሴት ልጅ ነሽ ራስሽን አታከብሪም፣ ሴት እንደዚህ ስትሆን በጣም ነው የሚያስጠላባት ምናምን። እግዚአብሔር ምስክሬን ነው እንደዚህ ነበር ስላችሁ። ኢንፍሉዌንሰር ሴት አልነበረም ያኔ። ስለዚህ ወንዶቹ እንዳለ ታይተው ሴት ሲሆን በቃ በጣም ያቺ ሴት ጋጥ ወጥ እንደሆነች ነው ነበረ እና ያስጠላ ነበር። ይሄን ያለ የሳተ ነገር ደግሞ አትሰሩማ። አዎ እኔ ደስ የሚለኝ አሁን በጣም ጸዴ ሴቶች ኢንፍሉዌንሰሮች አሉ፣ በጣም ገራሚ ሴቶች አሉ። ግን ያኔ ግን ኢትስ ላይክ ገና ሶሳይቲው ከፌስቡክ ወደ ኢንስታግራም ለመዞር እየሞከረ ያለበት ጊዜ ስለሆነ ገና ነው። በቃ በተለይ የፌስቡክ ሶሳይቲ ያኔ ከባድ ነበረ። ኢንስታግራም ላይ ነበረ በደምብ እንትን የምትሉት እናንተ? ኢንስታግራም እኔ 12ኛ ክፍል ነው መጨረሻ ላይ ነው ያወጣው እንጂ ቲክቶክ ላይ አይደለም። ቲክቶክማ ኮቪድ ላይ አይደል የመጣው? ከዛ ነው የመጣው። እኛ ኦልሬዲ በጣም ዌል ስታብሊሽድ ነበርን። ኢንስታግራም ላይ ወደ ቲክቶክ ስንገባ በጣም ቀላል ነበር ለኛ። ግን በቃ ያስጠላል የሰው ኦፒኒየን። ቲክቶክም ላይ እንደዛ ነበረ። ኢትስ ክሬዚ። ኖ ቲክቶክ ላይማ በቃ ቲክቶክማ ይወዛው አሳም ቲክቶክማ በጣም ደስ ይል ነበር ሲጀመር። ቲክቶክ ይኸውልህ እኛ ስራ ከጀመረን ከ2 ወይ ከ3 ዓመት በኋላ ተሰብስበን በግሩፕ መስራት ከጀመርን በኋላ የመጣ ነገር ነው ቲክቶክ። ሰው ከ3 ዓመት ምናምን በኋላ ስለነበር ኦልሬዲ በቃ ሰው በቪዲዮ ያውቀናል። ምን መንገድ ላይ ሰው ሰላም ይልሃል፣ ኢቨንት እንጠራ ነበርና ኢንስታግራም ላይ ደስ ይላል። እሺ ጥያቄ ልጠይቅሽ። አሁን የዛን ጊዜ ተሰብስባችሁ ስትሰሩ ምናምን ነገር እንደዚህ ማለት ነው ምንድን ነበር እንትኑ ኢንስፓየር የሚያደርጋችሁ ነገር? የምታገኙት ኢንካም ምንም ነገር አልነበረም? ዝም ብሎ ፓርት ታይም ጆብ ነበረው። ስራ ነበረው እንጂ እንደዚህ ፕሮሞሽን ምናምንም ስራ የለም ምናምን። እኔ በጣም ስራ ነበረ። እኔ ግን የራስሽን ስራ ማለት ነው ከሶሻል ሚዲያ ውጪ ፓርት ታይም ጆብ ሰራ ነበረ። እንዴት ነው ለዩኒቨርሲቲ ያኔ ፍሬሽማን ላይ 800 ብር ነበር በወር የሚቆረጥብልኝ ከፋሚሊ። ከዛ 800 ብር አይበቃችሁም። ከዛ ካፌ ነበርኩ። ከዛ ግን እየተመላለስኩ ወደ ቦሌ ልስራ የሚለው ቶፒክ ሲመጣ በቃ ብዙ ፓርት ታይም ጆቦች ወስደ ነበር ኢንክሉዲንግ ምን ሰርተሻል? እኔ ጊዜ ማለት ነው ኦማይ ጋድ አሁን አያስታውሱኝም ፕሮባብሊ። ግን ሾላ ገበያ ምናምን መርካቶ ምናምን እንደዚህ ስዞሩ እንትን አይጠፋም ደግሞ ያኔ ኬፖፕ የኮሪያ ምናምን እንትን በጣም ነበረ እና በቃ ይሄ መርካቶ ምናምን ነገር ስትሄድ የኮሪያዎቹ ይሄ ኤግዞ ቢቲኤስ ምናምን ቢቲኤስ ያኔ ነበሩ አልነበሩም? ኤግዞዎች ግን ነበሩ። ኤግዞ ምናምን የሚል ቦርሳ ነበረ። ቦርሳ ምናምን እንደዛ መጣና 200 ብር ምናምን እየተረፍኩ ሸጥ ነበር። የስ ሾላ አትወሽ ነው ፌስቡክ ላይ ነው ፌስቡክ ላይ ፖስት ያርኩ ሸጥ ነበር። ማርኬት ፕሌስ ላይ ማለት ነው። በቃ ማለት ሰራው ነገር የለም። እግዚአብሔርን ብዙ ቦታ ኢንተርንሺፕ ሰራ ነበረ፣ አስጠና ነበረ ሲያስፈልግ። በቃ በጣም ነበር ብር መወደው ጋይስ። ከዛ ደግሞ በተጨማሪ
ገንዘብ እኔ ገንዘብ ማግኘት እንትን እኔ የተማርኩት ይላችሁ እኔ እናቴ ሾላ ገበያ በጣም ታዋቂ ነጋዴ ነች እናቴ እና ምን ታደርገኛለች 5ኛ ክፍል ምናምን እያለሁ ከትምህርት ቤት ስወጣ ሾላ ገበያ ሰራ ነበር ለፖኬት መኒ እና በጣም በቃ እኔ እንትን ነበርኩ ጮሌ ነበርኩ ማርያም እኔ ጉራጌ ነበር መሆን የነበረብኝ ስወለድ ነጋዴ እኮ ነሽ ኦሬዲ እኮ ነጋዴ እኮ ጀምረሽ እኔ ለመርካቶ ነበር ፈጣሪ የፈጠረኝ ተሳስቼ ነው ቲክቶክ ውስጥ የገባሁት 5ኛ ክፍል ሆኜ እናቴ ድንች ምናምን ከገልባጭ መኪና ላይ ይወርድ የለ ከዛ አውርዶ ሲጨርሱ መሬት ላይ ያለውን ስብስብ ባደርግና መድቤ ሾላ ገበያ ድንች ለጥለብ አቤት ትሸት ቴዝ ኖ ዌይ ሽንኩርቴን ካሮቴን ሻት እንዴት አተርፍ እንደነበር ስንት ሸቂ ነበር እሱማ 4 ብር 5 ብር እና ቆይ ማዘርኛ ምን አጉድለንብሽ ነው ምናምን ነገር አይሉ አይ እንደሱ ባህር የለባትም ቱ ቢሆነ ተሰሪ ነው የምትልሽ ስሪ ግን ትላለች አትሰማም ገንዘብ ላይ ልጄ ምናምን እንደዚህ ለመንገድ ላይ ትሰራለች ምናምን እናቴ እንዴ እናቴ በ14 ዓመቷ ነው ገና እዚህ አዲስ አበባ መጣ እሷም ከጉሊት ስራ ነው አድጋ አሁን በጣም ታዋቂ ነጋዴ ሆነችውና ለስራ በጣም ቫልዩ አላት ሁላችንም የእናቴ ልጆች እንዳለ ገበያ ሰርተናል እሷ ጋር የተወሰነ አመት በርበሬ አለን ሸክላ ቤት አለን ቅመማ ቅመም ቤቶች አሉን ምናምን ነገር ሸክላ ቤት ማለት ሸክላ ይሄ ሸክላና ትራዲሽናል የባህል እንትኖች እሱም አላታ ከዛ በርበሬም በበርበሬ በጣም ታውቃለች ብቻውን ነው ማኔጅ የምታረገው መርካቶና ሾላ ትሸጣለች ብቻውን ነው ማኔጅ የምታረገው ወይ ብዙ ሰው አላት የሚሰራላት ግን እህቴ አንዷ እህቴ ከሷ ጋር ነው ንግድ የምትሰራው አንቺ ትልቋ እህቴ ዳይሬክሽን ኔቫ ዘሞመንት እኔ ካቴድራል ስገባ ያቆምኩት ነገር ሾላ ገበያ መሄድ ነው እኔ እንጃ እኔ በቃ ታውዝና ማይቲንግ እሷ ደግሞ ነጋዴ እንድንሆን ነው የምትፈልገው ማለት በቃ ራሳችሁን ሴኩር አድርጉ ሴት ናችሁ ሴት ልጅ ራሷን ሴኩር ማድረግ አለባት ሚል ሜንታሊቲ አላት ጀግና ነች በጣም ጀግና ነች ጎበዝ ነች ፋዳውስ ፋዘርም በንግድ የተዋወቁት ነጋዴዎች ናቸው እሱም ነጋዴ ነው ይቅርታ ጋይስ አይም ሶሪ ሌላ ነች ሰዓታችን ደርሶ ነው በየሃይደ ቋም ሰላም እንባባላለን ስነ ስርዓት ሌላ ቤስት ፍሬንድስ ነን ፖድካስት ላይ ነው እሱ ነጋዴ ነበር ግን እሱ ያኔ ሻሸመኔ ምናምን እየሄደ ድንች ነው ያመጣ ነበር እሱ ማከፋፋይ ነበረ ከዛ ሰራም ሱቆች አሏት እሷ ሱቆች ውስጥ ነው የምትሰራው እንዴት ግን አንቺ ያንን በጣም ጸዴ ነገር እኮ ነው ንግድ በጣም በትንሽ ገዝቶ በትልቅ መሸጥ ቃል ሌላ ምን ሳይንስ የለውም በቃ እኔ በጣም ብር ለማግኘት ብዙ ነገር አድርግ ነበርና ከዛ ግን ችግሩ በዛው መጠን በጣም አዝግህት ናለችኝ የኔ ታላቅ ማለት ነች ልጅሽ ትንሽ ትደግ ብቻ እኔ ሁላችሁ ድሮውን ሳንቲም እንደዛ ሰርቼ በሳጥኑ ይገዛልንና ሳንቲም እናጠራቅማለንና ባንክ ነው ምናምን ነው ባንኩ ወይዘሮ ራሄል ሙልጌታ ስምሽን ጠርቼዋለሁ ሳጥኑን ትገልብጣ ቀዳው ከዛ ፕላስተር ወጥፋበታለች አይ ዶንት ኖ ከዛ ዘሴም ስፖት ላይ ታስቀምጥልኛለች እኔ ብር ከታለው ራሄል አርጋ እያረገች ትሄዳል there's no ዳመት ሲባርኪ ስጋፍተ የለም ስለ 5 ሳንቲሞች ሹም ናቸው ያሉት አንዳንዴ ቼክ አታረጊው ምን ደግሞ ግፋ ብር ምናምን ዲሰማው እንዲከብድ ነው እንዲንኮሻኮሽ አበርኩ በቃ ተስፋን ያስቆረጠችኝ በእውነት ስንት ብር ሴቭ እንዳደረኩ ገምቱ ግን 60 ብር ነበረኝ ጋይስ ያሁሉ ፓርት ታይም ጆብ ሰርቼ ያኔ 5ኛ ክፍል ሴቭ ያደረኳትን 60 ብር በላችኝ እውነት ታይኛለሽ እኔ ልጇ እስክታድግ እየጠበቅኩ እስካሁን አልተበቀልሻት ማራሄልን እኔ ልበቀል ካልኩ እኔ ከእህቶቼ ጋር በጣም ብዙ እንትን አለኝ በጣም እየተደባደብን ያደግነውና እሱ ፌዝ ውስጥ አንገባም ማያልቅ ጦርነት ነው የሚሆነው ከዛ ደግሞ ልጇን በጣም ነው የምወዳት አሁን ልጇ ጭራሽ ልጇ አውቃታለሁ መሰለኝ ልጇና እቺ ቻይኒሷ አታታታቅም አውቃታ በጣም ደስ የምትለው ልጇ ደግሞ ምስኪን ነች በጣም ነው የምወዳቸው ደግሞ የእህቶቼ ልጆችና ያናድዱኛል ከአንቺ ጋር ነው ደግሞ የሚውሉት ቺል የሚያደርጉት በጣም ነው ደስ የሚሉት እኔ በጣም ነው የምወደው ህፃናት በፊት ነበረ ማያት ስፖይል ሳረጋቸው ደስ ይለኛል ግን አንዳንዴ የራሂል ልጅ እንደሆነች ሳስታወስ ያስጮኸኛል እሺ ከእንደዚህ ከሰራሻቸው ስራዎች ውስጥ በኋላ ሙሉ በሙሉ ሶሻል ሚዲያ ላይ ፎከስ ያደረግሽበት ጊዜ መቼ ነው ካቴድራል ስትገቢ አቆምሽ ንግድ ከቅን ሶሻል ሚዲያ ሙሉ ፎከስ ያደረግሽው 4ኛ ዓመት 3ኛ ዓመት መጀመሪያ ነው ኮንሰንትሬት ያደረኩት ናሁ ስራ አገኘው ከዛ ናሁ ስራዬ እንትን ነበረ ይሄ
ፕሮግራም ብቻ ከዚህም ከዚያ የሚባል ምናምን 4000 ብር ደሞዝተኛ ሆንኩኝ። አይ ዋስ ሶ ሃፒ። በስመ አብ አሁን ደስ ብሎኝ። ምንድን ነበር የሚሰራው? ሆስት ነበርኩኝ። ከዚህም ከዚያ የሚባል ሾው ነበረኝ እኮ ድሮ ናሁ ላይ። እሺ ናሁ ላይ። ከዛ ቀረጻው ደግሞ ደስ ብሎኝ ቅዳሜ ነው እሑድ ነው የሚታየው። በቃ ቅዳሜ ብቻ ነው ሄጄ የምቀረጸው። በቃ በጣም እረፍት ሰጠኝ። በቃ ክላስ ሄዳለሁ and then I'm making money። ከዛ ከቤተሰብ የሚሰጠኝ 800 ብር ነበረ። ከዛ 3ኛ ዓመት ስጀምር 2000 ብር ተደረገችልኝ ብሬ። ጨምሯል ተብሎ ከባድ እድገት 6000 ከ800 ወደ 3000 አይ ኑሮ ጨምሯል ተብሎ የዘመድ እድገት እንደሆነ ያስታውቃል። ብድሮቼ በዝቶ እናቴ ሰምታ ነው በርግጥ እና ኑሮም ተወዷል ተብሎ ተጨመረ። 6000 ብር አለኝ ማለት ነው። በጣም ሀብታም ነበርኩ በዛ ጊዜ። ትቀልዳላችሁ እኮ 6000 ብር 4000 ብር ነው። ከዛ የናሁ ለምን ተቋረጠ? ወደሽው ነበረ ስራውን ስትሰሪው? እኔ ስራውን ስሰራ ገንዘቡ ነው የሚታየኝ ጋይስ። መውደዱ አለመውደዱ አይደለም። አረ ኢንጆይ ካላደረግሽው ማለት ጠንቀር ብሎ ለምን አይቀርም? ገንዘብ የማደርጋቸው ነገሮች ስለምወዳቸው ነው። አፍተር ዋርድስ ምንም የሌለክ ተማሪ ከሆንኩ እኮ በጊዜው እንትኑ ወደድኩት አልወደድኩትም አይደለም። አንደኛ ሆስት መሆን ደስ ይላል ኦፍ ኮርስ። እኔም ኢንተርቴንመንት ላይ ነበር የምሰራው፣ ግን አዘ ሴም ታይም ደስ ይላል። ብር ነበረኝ። ከዛ ደግሞ በጣም በቃ ስፖንሰሮች ነበሩ። ሜካፔን እሰራለሁ፣ ልብሴን ዘንጣለሁ። በጣም ነበር በቃ ቆንጆ ይሆን ነበር። ልካሽ ትይልሽ አሁን ለምሳሌ ማለት ነው ቅድም እንደነገርኩሽ እንደዛ ከእንትን ድረስ ምናምን ከምንድን ነው ቱዲ ዲምቱ ነው ከየት ነበረ በመገናኛ መተሽ ከመገናኛ ቦሌ ሄደሽ የምትቀርጭው ያን ሁላ ዋጋ ከፍለሽለት ምናምን የሆነ ፓሽን ውስጥሽ የሆነ ፍቅር ነገር ቢኖርሽ ነው አይደለ? እንደዛ ምሳሌ ነበረው በፊት። ያ ግን ምለ ይሄ እኮ ፓርት ታይም ጆብ ነው ምለ ይሄ የኢንተርኔት የናሁ ኤክስፖርት ራሴን ሴኩር ለማድረግ ነው። ስለዚህ ወጥቼ ቲክቶክ ለመስራት እንትን ቲክቶክ ምላችሁ ይቅርታ እንትን ስላለብኝ ግን ቪዲዮ ሰራ ኮንተንት እንበለው አይ ስቲል ኒድ ማኒ። የትራንስፖርት ብር ምናምን አርኪቴክቸር በጣም ወጪ ያለው ትምህርት ነው። ባይ ዘ ዌይ ወረቀት ትገዛላችሁ በጣም ብዙ ፕሪንቲንግ ምናምን ወጪው ኢትስ ቱ ማች። በእንዴ ብዙ ነገር ያቀለልልኝ በጣም ነበር ደስ ያለኝ። ስለዚህ እኔ እኮ ለሙያው ፍቅር አላት ልጅቷ፣ በጣም ፓሽኔት ነች ምናምን። ቲክቶክ መስራት ነው ቪዲዮ መስራት ናት እንጂ የቲቪ ሆስት ማድረግ ምናምን ያው ኢንተርቴይነር እኮ ነው ሚዲያ። አሁን ለምሳሌ ዱ ዩ ቲንክ አሁን ምንድነው ኢቢኤስ ላይ ያለው የቤተሰብ ጨዋታ አንቺ መቀጥቀጥ የምትችይ አይመስልሽም? እሱን ፐርፎርም ማድረግ የምትችይ አይመስልሽም? አይመስልሽም? አትፈልጊም እንደዛ አይነት ነገር? ግን ልጆቹ ያለን እና ሌላ ጋይስ መጀመሪያ እነ ዳናይት ምናምን ሲመጡ እኛ ስንት ዓመታችን ነበረ? እነ ዳናይት ነበር ናይት ከ11 ያክፍል ነው። ኧረ እኔ እንዴ አንቺ ራስሽን ችለሽ አውሪ። እኔ ዳናይት ስትመጣ ዳናይት ልጠብሱ ለምችል አይነት ሰው ነበር። እኛ 11 ያክፍል ነበር። ትልቅ ሰው ነኝ ስናደርግ ሌላ ምንድን ነበር የምትሆነው ምትለኝ? ሁልጊዜ እሷ ቲቪ ሾው ነው የሚሆነው ሆስት እሆናለሁ ትለኝ ነበር። እኔ ደግሞ አክትረስ ነው የምሆነላት ነበር እና አርሆን ላይፍ እሱን ፕላን ስናደርግ ነበር የኖርነው ልጆች እያለን። የሆነች አቦል የምትባል ካፌ ያለች እዛ እንገናኝና ሻይ አዘን ፕላን እናደርግ ነበር። ይወዘ ቤስት ሞመንት ባር ላይ እንዲህ እናደርጋለን። በቃ ግን ደስ የሚለው ሁለታችንም ግን የምንፈልገውን ላይፍ ኖር ነው። እግዚአብሔር ይመስገን። ወዲሚን በቃ አክትረስ ሆናለሁ በቃ ስለ ሁለታችንም አሰም ፖይንት የሆነ ሶሻል ሚዲያ ላይ ለራሳችን የሆነ ሬሌቫንስ ክሬት አድርገናል እና ደስ ይለኛል። ኢንተርቴንመንት ውስጥ በጣም መሆን እንፈልግ ነበር ምናምን ነገር እና አይ ዋዝ ሪሊ ሃፒ አባውት ኢት። ደስ ይላል። እንትን ስትሰሪ ኮንተንት ስትሰሪ በጣም የሚያስደስትሽ ነገር ምንድን ነው? ማለት ፕሪፓሬሽኑ ነው? ከዛም በኋላ ከሰራሹ በኋላ ያለው ሪያክሽን ነው ወይስ ሹት ስታረጊ ያለው ፊሊንግ ነው? ደስ ይለኛል ሹት ስታረጊው። ለምን መሰለ ፕሪፓሬሽን ላይ ሞስትሊ ስለ አይዲያው እጨነቃለሁ። ከዛ ኮንቴንቶች እንዳለ ዳይሬክት ማድረጋቸው እኔ ነኝ። ከዛ ኤዲት ማድረጋቸው እኔ ነኝ። አፍተር ያለው ሲቹዌሽን ደስ አይለኝም። ኤዲት ካረኩት በኋላ በቃ ይሰለቸኛል። ልክ ፖስት ሳረገው ኦልሬዲ ይሰለቸኛል። ለምን በጣም ጊዜ ተሽዋል። ጋግሜ ነው ማየው ስራዬን ተው አላስነካም እምልሽ። ሪያክሽኑ አሁን ለምሳሌ ቪዲዮውን ሳይሆን የማወራው ላይክ ፖስት ከተደረገ በኋላ የሰው ሪያክሽን ሌላ አይነት የሚፈጥረው ስሜት አለ አይደለ? አሁን ለምሳሌ እኔ የፈለገ ነገር ሰርቼ ምናምን ኤዲት አድርጌም ብዬ ምናምን ፖስት ካረኩኝ በኋላ ቪዲዮን 10 ደጋግሜ አላየውም። ኦፍ ኮርስ ግን የሰውን ሪያክሽን ከዛ ስቲች እያደረገ ሲሰራ ቪዲዮ ከዛ ድምፁን ሲጠቀሙልኝ ከዛ ምናምን የሆነ ደስ የሚል ስሜት አለው። የቱን ታስበልጫለሽ ነው ጥያቄ። እሱ ፓርት ደስ ይለኛል። የመጨረሻው ፓርት ደስ ይላል። ግን ለእኔ ከሰው ሪያክሽን ይልቅ ሰራው የሚለው ነገር ነው ጭንቅላቴ ላይ እኔ በጣም ፕሌይ የሚያደርግብኝ።
አንዳንዴ የሆነ አይዲያ የሌለኝ ሲመስለኝና ረጅም ጊዜ ቪዲዮ ሳልሰራ የቆየው ጊዜ በጣም አይምሮ ይጨነቃል። በጣም ከባድ ጭንቀት ነው ያለብኝና በቃ ዩዝለስ የሆንኩ ይመስለኛል። ግን አንድ ቪዲዮ ፖስት አድርጌ ምናምን በቃ ኢንጌጅመንት እየገባልኝ እግሬን ዘርግቼ ፊልም እያየሁ ቡል ምንም ነው አይመስለኝም። በጣም ደስተኛ ሆኜ ነው ሙሉ መስራቱ ነው እኔ ደስ የሚለኝ ገባ ከፖስቲንጉ ይልቅ መስራቱ ነው ኤክሳይት የሚያደርገኝ። ኤክስፒሪየንስ ማድረጉ ይሄ ከጓደኞች ጋር የምታሳልፊ ሞመንት ሪስፖንሲብል ሆኜ ሰርቼ ፖስት አድርጌ ያለው የሚለው ስሜትን ነው የምፈልገው። ኮንሲስተንት መሆን እንጂ ሪአክሽኑማ አንዳንዴ በጣም የለፋህበት ስራ አይታይም። ምንም ያለፋህበት ስራ ደግሞ ይታያል። እሱ እንትን የዛን ጊዜ ከነ እንትና ጋር ከነ መክሊት ጋር ከአቢሲኒያ ከነ ነቢል ጋር ምናምን ስትሰሩ ሞስትሊ ማን ነው አይዲያውን የሚያመጣው ምናምን? አንድ ላይ ሆናችሁ ሁሉም የራሱን አንቺም ለራስሽ አይዲያ ታመጫለሽ፣ እነሱም ለራስሽ የሰው አይዲያ ሊመጪ ማለት ነው። ከዛ እነሱን አሳይን ታደርጊያቸዋለሽ አንቺ በምትፈልጊው ቦታ ማለት ነው። አንተ እንዲሆነ ነው የምትሰራልኝ። ለመክሊት አክተር ሲሆን መግዲ እንደዚህ ሆነሽ አክተር ሆነሽ ግቢልኝ ትለኛለች። እኔም የምፈልጋትን ካራክተር ሰጥቼ ካስት አደርጋታለሁ ነው እንጂ ሁሉም የየራሱን አይዲያ ነበር ቢጽፈው። ለዛ ነው ያው ሁላችንም ዲፍረንት የሆነ ፐርሰናሊቲያችን የሚታየው ለዛ። እሺ ከዛ ሶሻል ሚዲያውን መስራት ለሚፈልጉ ሰዎች ጀማሪ ለሆኑ ሰዎች ምናምን ኢንክሉዲንግ እኔ ራሱ ማለት ነው በደንብ አላቅም። እኔ ራሱ ዝም ብዬ ጀስት ኦፕን አፕ ካሜራ ከዛ ማለት የምፈልገውን ነገር ላለው እወጣለሁ። ግን አንዳንድ ሰዎች እኔ በስነ ስርዓት የማውቃቸው ስክሪፕት የሚጽፉ አሉ፣ የሚያዘጋጁ አሉ፣ ዳያሎጉ በስነ ስርዓት ምናምን እንደዚህ አይነት ነገር ትሰራላችሁ? እኔ ስክሪፕት ጽፋለሁ ለእያንዳንዱ ቪዲዮሽ there's no way በእውነት እኔ ስክሪፕት ጽፋለሁ። ይሁን አሳይክ ስክሪፕት በጣም ነው የምጽፈው። እኛ እኮ ዝም ብለን ከፍተን እኮ ነው የምንቀርጸው። ይሄ እኮ ነው የተሸወድነው እኛ። ይሄ ማይ ሞስት ሪሰንት ቪዲዮ ነው። በቴሌግራም ነው የምትጽፊው? ሴቭድ ሜሴጅ ላይ ያጽፈዋለሁ። ከዛ አይዲያ ሲመጣልሽ እንደዚህ ቁጭ ብለሽ ጠቅ ወይ በቮይስም ይሁን በስክሪፕት ምናምን ግዴታ ጽፈዋለሁ። ጀግና ነሽ። ፎር ኤቭሪ ቪዲዮ ብዙ ጊዜ እንደዚህ ታደርጊያለሽ። ሞስት ኦፍ ዘ ታይም እንቅልፌ ሲመጣ ምናምን ማታ ልተኛ ስል አይዲያ ይመጣልኝና እኔ ለሊት 8-9 ሰዓት መጥቶልኝ ያውቃል። ጸዴ ነው አደርጋለሁ። ተኝተህም ሊመጣ ይችላል። ተኝተሽ በስነ ስርዓት አደርጋለሁ፣ እተኛለሁ ጠዋት ላለመርሳት። ከዛ ግን ማርያምን ለሊት በእንቅልፍ ልቤ መጡልኝ አይዲያዎች እንደሚያስቡ ጋይስ ምን ነው ሰርቼ ባሳያችሁ። አይ ቲንክ እንደዚህ አይነት ነገሮች ለኛ አይነት ሰዎች ብቻ ነው መሰለኝ የሚመጡት። መጥቶልኝ ያውቃል። በጣም ፈኒ ነው። ሌላ ነገር ላይ ይመጣል። እኔ እግዚአብሔር 8-9 ሰዓት እንደዚህ የሆነ ሰዓት ላይ ነቅቼ ምናምን ይመጣልኝ አለ። በእውነት ግን የሱ ሀሳብ ደስ ይላል። ሪከርድ ማድረግ ኧረ እኔ አላረግም። እኔ በጭንቅላቴ ይዘዋለሁ ሁሌ ነው የምረሳው ሁሌ። ከዛ ደግሞ በዛ በተጨማሪ ቆይም የስልኬን ኖት አፕ ላይ ከድሮ ጀምሮ one thing I know how to do well is ይኸውላችሁ አሁን እነዚህ እንትኖች ናቸው። ኢች ላይን ሁሉም መስመር አንድ አይዲያ ነው። አንድ አይዲያ ሲመጣልኝ ይኸውልህ ሾርት አይዲያ ማለት ነው። ይኸውልህ ያልተሰራ ነው ይውሸታም። ሁሉም ስልክ ላይ አለኝ፣ እዚህኛው ላይም አለኝ ሾርት አይዲያ ማለት ነው። አንተኑ ነው የምጽፈው እንደዚህ የሆነበት ቪዲዮ ከዛ አስተውሰዋለሁ። እንደዚህ የሆነበት ቪዲዮ ከዛ ሙሉውን እሰራዋለሁ ማለት አስተውሽ። መግዲ ዳቦ አዘጋጅተንልሻል። አውደ ዓመት አዳመት እሺ፣ ምንድን ነው የሚባለው ይሄ ዳቦ? ዩ ጋይስ ማስታወቂያ አይደለም ማለት ነው። ነገር ግን እንደዚህ አይነት መሶቦች፣ እንደዚህ አይነት ጀበናዎች፣ ይሄ የምታዩት ወንበር ምናምን እኔ ማቅረቢያዎቹ ምናምን ነገር እንዳለ ከፈለጋችሁ የኔ እናት ጋር ሄዳችሁ ግዙ። ሾላ ገበያ ግን ማስታወቂያ አይደለም፣ ነፃነት ሰው ሊያቃታል። ማዘር ጋር ሄዳችሁ ሰዱ። ይሄ ዳቦ ታቀርቡበታላችሁ። አውደ ዓመት እኔ ዳቦ ባልኩኝ ቁጥር ነው እንደው እሺ፣ እንኳን አደረሳችሁ እንኳን አደረሳችሁ እንኳን አደረሳችሁ እንኳን አደረሳችሁ። ኧረ ደፋፋኸው። እንግዲህ መልካም በዓል ለሁላችን ብለናል። መልካም በዓል፣ መልካም የፋሲካ በዓል። አውደ ዓመት እሺ። my god I love this እታባት በጣም በክብር የጠራናት እንግዳችን ነች። ባይተው ታውቂያለሽ? ማንም ሰው እንዴት ተደረገለት አያች ምን አያችሁ ነው ያልኩት። ፈንጂ ነው
5 ስታር መስተንግዶ ነው ያደረግንላት። በጣም ደስ ያለኝ ጋይስ ላይክ ሶፊ ቤቱ እስከዛሬ ያጠራቀማቸው ዲኮሬሽኖች እንዳለ ዛሬ አውጥቷቸዋልና በኋላ ቭሎግ እሰራላችኋለሁ። እንትን ነው የሚመስለው ጋይስ የስጦታ መሸጫ እቃ እንትን አይደለም ሱቅ ብዙ ነገር ነው ያለው። ባክግራውንድ ላይ ስለሚሆን እኮ ነው አሁን ወደፊት እዚህ ጋር ሼልፉ እዚህ ጋር ይመጣና ይሄኛው ሼልፍ ከዛ ባክግራውንድ ላይ ነውና እስቲ አይጨዋታ ሰብስክራይበሮች ኮሜዲ ነው ይሁሉ ጋር የሚችለው ኮሜዲ ነው ያልኩት። አዎ ይሄኛው በጣም ብዙ ነው ኦሬዲ ያለበት እኮ እሱማ የጠረጴዛ ጌጥ ነው። ይሄ እዚህ በየቴብሉ ነበሩ እኮ ቀሽ ተነስተው እኮ ነው ብፌ ሲዘጋጅ እዚህ ጋር እንደዚህ ይላል። ዩዥዋሊ ቴክኖሎጂ ላይ ምናምን እንደዚህ ስልክ ምናምን የሚሸጡ ሰዎች ከየት እንደምታመጡ አላውቅም። እንደዚህ ነገር አላችሁ እንችልበታለንም ደግሞ አርትም ነው። እሺ ከዛም በኋላ ከግቢ ወጣች እንዴ አልወጣች በቃ እናስመረቃት አይበቃ ማየ ግቢ ላይ ቴንክ ዩ ስላስመረቃችሁ። ስንት ዓመት ሆነሽ ግራጁዌት ካረግሽ? 4 ዓመት። እንዴት ነች 4 ዓመት? አሪፍ ነበረች? እንዴት ጥሩ ነበረች? መጀመሪያ ስመረቅ ትንሽ የመጀመሪያ ዓመት ወዝ ዲፕሬሲንግ። እኔ የተረዳሁት ነገር በቃ ወደዳችሁትም ጠላችሁትም የሰርጅ ዩኒቨርሲቲ እንደተመረቀ በቃ ዲፕሬስ ይሆናል። እንደተመረቀ ግን ለእኔ ምን መሰላችሁ ሙሉ ፍሬንድ ግሩፔ በአርክ ነበር መቀጠል የሚፈልጉት ስራ። ከዛ እኔ ከተመረቅኩ በኋላ ወንድሜን ሳገኘው ሲመጣ ከጅቡቲ ኦፊስ ተቀጥሬ ልሰራ እያሰብኩ ነው ምናምን ስራ በጣም ተቆጣኝ። እንዴ አሁን ይሄ ሁሉ ነገር የሰራሽው ለምንሽ ነው ምናምንና አርፈሽ ሶሻል ሚዲያሽ ላይ ስሪ። ከዛ እንዴ ሰክሰስፉል ባልሆንስ ምናምን ነገር በምን እንትን ላለው ማለት በምን እኖራለሁ ምናምን የሚለው በጣም ኦቨርቲንክ እያደረኩ ነበርና ከዛ ወንድሜ ነው ያሳመነኝ ሶሻል ሚዲያ ላይ እንድቀር። አርኪቴክቱ ወንድሜ አብደሻ እንዴ ምናምን ያሉኝ ወንድሞቼ በጣም ሰክሰስፉል ናቸው እነሱ። የሚገርማችሁ ወደ ሶሻል ሚዲያው ፑሽ አረጉሽ? ነው ወርስ ኬስ ሰናሪዮ በቃ አልሆንም ቢልሽ ወደፊት በቃ እኔ ጋር መተሽ ኦፊስ ተቀጥረሽ ትሰሪያለሽ እኔ ጋር እኔ የራሴን ፈርም መክፈቴ ስለማይቀር አለኝ እዚህ እኔ ጋር ትሰሪያለሽ ምናምን ብሎ ነው ያሳመነኝ። ወንድሞቼ ሶሻል ሚዲያ እንዳቆም አይፈልጉም ነበር ጭራሽ። ሶ this is after covid ማለት ነው። 4 ዓመት ማለት በጣም ቅርብ ነው። በጣም 2020 በኋላ ከዛም በኋላ 4 ዓመት ኦልሬዲ አንቺ ቲክቶክ ላይ ብሎ አፕ አድርገሻል። በቃ ከዛ ወዲያ ግን እግዚአብሔር ይመስገን ኖቲስ ያደረጉት ነገር አንተ የሆነ ነገር አምነህ ቹዝ አድርገኸው ከዛ በቃ ፈጣሪ አንተ ተጨመርበት ብለህ ከቀጠልክ ይቀጥላል ያ ነገር ቆንጆ ይሆናል። ባይናው እንግዲህ እኔ በጣም ደስተኛ ነኝ ያንን ዲሲዥን ሜክ ስላላረው። አውዳመት እቺ ደስ ትላለች። አውዳመት ክላሲካል አውዳመት። ቸርስ ልለው ነበር አቃተኝ። ለመጀመሪያ ጊዜ በጣም ብሎ አፕ ያደረገልሽ ቪዲዮ ቲክቶክ ላይ ምንድን ነው? ያኔ አላስታውስም እንዴ በጣም ቆይቷል። 9 ዓመት ምናምን ይሆናል እኮ ወይስ ቲክቶክ ነው ያልከኝ? 9 ዓመት ያው ኖ ቲክቶክ ስትል እኔ እኮ የመሰለኝ እስከ ዛሬ ከሰራሁት ቪዲዮ ኖ አይ ቲክቶክ ላይ እኛ ቪዲዮ መስራት ከጀመረ 9 ዓመት ምናምን ሆኖናል። ይገርም ነው። ኮንሲስተንት ሞር ኢንስታግራም ነው። በዛ ሰዓት ቲክቶክ አልነበረም አይደል? ከኢንስታ ጀምሮ ከዛ ሚውዚካሊ ነው የሚባል ነበር። አይ እኛ 3 ዓመት ኢንስታ ሰርተን ወደ ቲክቶክ ነው የገባነው። አሁን ቲክቶክ አይ ሚውዚካሊ ነበር። ቲክቶክ እኮ ሚውዚካሊ ነበር እኮ ሚውዚካሊ እኮ ቲክቶክ ነው ሞዲፋይ ነው። 6 ዓመቱ ነው አሁን ቲክቶክ እኮ ልክ እኛ 3 ዓመት ሰራን ኢንስታ ላይ ከዛ ነው ቲክቶክ ላይ የገባነው። ኢንስታግራም ላይ ስትሰሩ ግን ኢንስታግራም ላይ ዛን ጊዜ ኮንተንት የነበረው ፎቶ ነበር። አይ ነው ቪዲዮ ነው እኛ ምን ሰራ ነበር መፖስት ቺ ነበር ግን ሁሉም ሰው ፎቶ ነበር። ገባሽ? ቪዲዮ የሚሰራ ሰው የለም ነበር። ያ በጣም ጥቂት ናችሁ ቪዲዮ ተሰሩ የነበረው እንዴ በጣም ትንሽ ነን። 10 እንኳን ማይሞላ ሰው ነበር። በጣም የተመቻቸ ፕላትፎርም መጣ ቲክቶክ። ቲክቶክ ወዛሰም ኮቪድ ሲገባ እኔ በጣም ግራ ገብቶ የነበረ ላይፌ ላይ የማደርገውን ነገር ከዛ ያኔ ነው የተስተካከለው ኤቭሪቲንግ ህይወቴ ውስጥ። ኮቪድ ከመጣ በኋላ ብዙ ኮቪድን ይጣላል ጋይስ። እኔ አሁን ኮቪድ አብዛኛው ሰው በጣም የሚያማርበት the worst የሚለው ፓርት ምናምን ነው። በእርግጥ እኔ ታምሜም ኤክስፒሪየንስ አድርጌያለሁ። ኮቪድ ታምሜ ነበር ኮቪድ በስማው። ግን እኔ እንደ ኮቪድ ሲዝን ያኔ ላይፍ ቼንጂንግ የነበረ እንትን የለም። በቃ ፋይናንሻሊ ራሴን በጣም ቢውልድ አደረኩበት፣ ሰርቼበታለሁ። ላይክ ላይፍ ላይ የምፈልገውን ነገር አብዛኛው ነገር ያወቅኩት ኮቪድ ላይ ነው። በጣም it was the best
በጣም አሪፍ በጣም ከዛም በኋላ አብዛኛው ሰው እኮ ኮቪድ ላይ በጣም ብዙ ሰው ላይፉ የተበላሸም አለ በጣም ብዙ ሰው ደግሞ ላይፉም የተቀየረ ተስተካከለም አለ ኮቪድ በተለይ አብዛኛው ኢንፍሉዌንሰርም አይ ቲንክ እንደዛ አብዛኛው ቲክቶከር እኮ ኮቪድ ላይ ነው አብዛኛውን ብትጠይቅ ሁሉም ሰው ኮቪድ ላይ ነው ቲክቶክ የጀመረው ሁሉ ለአብዛኞቹ አሪፍ ጊዜ ነበር ስለ ያው ጊዜም ማግኘቱ ይሁን ምንም አላውቅም ብቻ አሪፍ ነበር እኔ ረፍት ፈልጌ ነበር አላሻችሁም መቼስ አርኪቴክቸር የተማረ ሰው ጭንቀቱን ያውቋልና ምንም አሳይመንት ምናምን ሳይኖራችሁ ምን ሳይላችሁ ማለት ነው ረፍት መውሰድ በጣም ነበር ደስ የሚለው በጣም እኔ ስለኔ በጣም የሚያስቃችሁ ነገር ግራጁዌት አድርጌ ከዛ በቃ ከዶርም መቃችሁ ምናምን ሙቭ አድርጋችሁ ምናምን ፒሲያችሁ ምናምን ታመጣላችሁ ከዛ በቃ ጋውን የለበስኩ ቀን ይሄ በጣም ነው የሚያስቀው ግን አሁን ምንም አይመስለኝም በነገራችሁ ጋውን የለበስኩ ቀን ቀጥ ብዬ ቤቴ ገብቼ ማለት ነው በጣም ያሳፍራል ላፕቶፕ እንዲዘግቻት ጋይስ መሳበስ ከተቻት እስቢን 4 አመት ማነው ቢከፍታት ናሚ ፓስወርዱን ታስታውሻለሽ አላስተውዞ ይቀመጥ እዛው ስልችት ብሎሽ ነበር ማለት ነው ኔቨር እንዴ እንዲቺ ላፕቶፕ እንዲዘጋዋት መሳበስ ከተትኳት እዛው መሳበስ ነች እስካሁን እግዚአብሔር እስካሁን ይገርም 4 አመት ሙሉ እዛው መሳበስ ነው አንድ ቀን ከፍቻ አይቼው አላውቅም ከዛ ወዲያ ስፔሻላይዝ ታደርጊያለሽ ማስተርስ ምናምን ትማሪያለሽ በሱ ምናምን ቤተሰብ አይጠብቅም ነበር ምን ሆናል እፍ ብላለ ተናሳክ ቬሪ ፈኒ ኔቫ ላፕቶፑን እኛ እናድሳታለን ይዘሻት ነኝ አይ እኔ ከዚህ ወዲያ ከተማርኩ ሜቢ ክሎዝ ዲዛይኒንግ ምናምን መማር ይመስለኛል እንጂ ልብስ እንትን አለሽ ሙያዋለሽ ሙያው ሳይሆን ፓሽን በጣም ደስ ይለኛል በጣም ጸዴ ዲዛይነር መሆን ይመስለኛል ሜካፕ ተምረሻል ወይ ታስተምሪ ነበር አይ ተምሬያለሁ ተምረሻል ስዕልም ተምሬያለሁ ግሮዊንግ አፕ ጋይስ ስዕል ወደ 4 አመት ተምሬያለሁ ቤተሰቦቼ በጣም ሳሊ እንደሆነ ይፈልጉ ነበር በስማም ስንት ነገር ሳክሪፋይስ እንዳደረጉ during all this process ዩኒቨርሲቲ ያለሽ እና ሃይ ስኩል ያለሽ ምናምን ነገር ቦይፍሬንድ አልነበረሽ ኖሮኝ ያውቃል ኖ ሰፖርት ያደረጉሽ ነበር የምትሰሪውን ስራ ኖ ቪዲዮ ምናምን not really እንዴት ነው እኔ ጋይስ ቦይፍሬንድ የሚኖረኝ ከዚህ በፊት ዴት ካረኩት ሰው ጋር የሆነ ከ2 አመት እስከ 4 አመት ብሬኮች ወስዳለሁ መሀል ላይ እንዴት እንደሆነ አላውቅም ጋይስ እንደዛ ነው ከዛስ ካምፓስ አንድ ሰው ዴት አረኩ እሺ 4 አመት አረፍሽ እሱ never አለ አይፈልግም ሶሻል ሚዲያ ላይ ምናምን ከዛም በኋላ ከሱ ጋር ከተጣላው ከ3 ከ4 አመት በኋላ ዴት አረኩኝ ያ 3 አመት ሙሉ ሲንግል በጣም ነው ደስ የሚለው ኦ ማይ ጋድ ጋይስ ኦ ማይ ጋድ እግዚአብሔርን ሲንግልነት ደስ ይላል ስላችሁ ናት ኢን ባድ ዌይ ማግባትና መውለድም ከፈለጋችሁ ትችላላችሁ ኢትስ አ ጉድ ቲንግ አይ ዋንት ዛት ቱ ግን ለኔ ጋይስ አሁን በተለይ ብቻዬን ሙቭ አውት አድርጌ የምኖርበት ሞመንት ላይ ማታ ገባለሁ ጋይስ ከዛ በቃ የሆነሽ ምግብ አበሳስላለሁ ምናምን ፊልም ከፍታለሁና ከዛ ጭንቅላቴ ባዶ ይሆንብኛል ላስ ምን ላርግ ምናምን ከዛ የሆነ ፖይንት ላይ ምን ተረዳው ሰላም ነው ለካ ጭንቀት የለብኝም በቃ ስንት ሰዓት ላይ ተኛለሁ ነገ ቲክቶክ ሰራለሁ አልሰራም ማንም እያጭበረበረሽ ኤዲት ቢደረግ ነገር አለ የለኝም ምናምን በቃ እሱ የሚያስጨንቀኝ ፍሪደሙ ግን ያው ኢን ላቭ መሆንም ደስ ይለኛል ኢዘር ዌይስ ደስ የሚሉ ነገር አላቸው ሁለቱ the first time ትክክለኛ ኢን ላቭ የሆንሽበት ሪሌሽንሺፕ የትኛው ነበረ የግቢው ነበር ወይስ ይወጣ አይ አይደለም ሪሊ ነበረው ሪሊ ሳይሆን የሆነ I will do anything for this ለዚህ ልጅ ምናምን ያልሽው ከዚህ በፊት ዴት ያደረኩትን ሰው ማገባው ይመስለኝ ነበር አሁን የመጨረሻ ላይ እግዚአብሔር አላለውም እግዚአብሔር አላለውም ብዙም አይመሳሰሉ ነገሮች አሉንና አዘይንድ ኦፍ ዘዴ በቃ እንትን ነው ባይ ዘ ዌይ ባልና ሚስት የግድ መመሳሰል አለ ነው ስለ ላይፍ ላይ ያለን ፍላጎቶች ቾይሶቻችን ላይፍ ስታይላችን ምናምን ማቻል አደረገ አንቺ አሁን የምታገቢው ሰው ከሶሻል ሚዲያ ጋር ኢንፊውዝድ የሆነ ሰው ምናምን እንዲሆን ትፈልጊያለሽ ከዛ ውጭ የሆነ ሰው ያስ ታዲያ አውዳመት አይ ሶሻል ሚዲያ ውስጥ ያለ ሰው ማግባት አልፈልግም የምልህ ከባላንስ አንጻር ነው እኔ በጣም ብዙ ማደንቃቸው የሶሻል ሚዲያ ካፕሎች አሉ እኔ አያውቁም እንጂ ጃኒና አዶናይ በጣም ነው ማያቸው ጋይስ በእንቅፍ ልቤ ነው መሰለኝ
ኮሜንት አድርጌያለሁ ጃኒ ስንት ሰዓት ነው የምትመጣው ፖስት አድርግልና ዶኔ ብዬ ጠዋት ስነሳ 3000 ምናምን ላይክ ነው 4000 ኦ ማይ ጋድ አልኩኝ ነው ከተጣሉ በኋላ ነው ሳይጣሉ በፊት አጠፋሽ አላጠፋሁትም በጣም ደስ የሚለኝ ሳይጣሉ በፊት ነው ከተጣሉ በኋላ እንዴ ተጣልቷል እኔ እንጃ ይሆን ተጣልቷል መሰለኝ ይጣሉ አይመስለኝም አጥዋሽ እኔ አላውቅም አይመስሉም ግን ዜር ሶ ኪዩት ይቅር ባይ ነው ለነገሩ ኪዩቲ ናቸው አይ ስለ ኪዩት ናቸው በጣም ለእኔ ደስ ይሉኛልና ሶሻል ሚዲያ ላይ ካፕል ሳይ ደስ ይለኛል ግን ባውንደሪህ ግን በጣም Who's your favorite ሶሻል ሚዲያ ካፕል ከነሱ ቀጥሎ ቺር 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 ለዚህም 4 ዓመት ትፈጂ ነው ማቆ ሶሻል ሚዲያ ካፕል ከነሱ ውጪ ማን ነው አረ በጣም ብዙ አለ አይ በየጊዜው አንዴ አሁን በቅርብ እንኳን ፕሮፖዝ ምናምን የተደራረጉ አሉ ያው ስማቸውን እንትን ባንልም ያው እንግዲህ ወደ ሪሌሽንሺፕሽ እንመለስ ከዛም በኋላ ይሄንን ሞር እናወራበታለን የመጀመሪያው ሶሻል ሚዲያ ላይ ብዙም አይደለም ልጁ ምናምን ብለሽ በዛ ምክንያት ተፋታችሁ የተለያየን ሰው ምን ብለሽ ችነን ስላችሁ ተማሪዎች አዝን እኔ ልንገራችሁ አንድ ነገር ተማሪ እኮ በጣም ጸልይ እኔ ታላላቀቶች እመቤቴን እኔ ዋን ቲንግ ቴንክፉል የሆንኩት እግዚአብሔርና እህቶቼ በጣም ታላላቀ እህቶቼ ቢሆንም በቃ ላይፍን በጣም ኖሮታል አሁንም ጥሩ ላይፍ ነው የሚኖሩት በተለይ ትልቁ እህታችን አለች አሜሪካ ምትኖር አንድ እህት አለችኝና በጣም ሺ ወስ ስማርት ማለት ነው ልጆች ያለንና ካምፓስ ሆኜ ዋን ኦፍ ዘ ቲንግስ የምትመክረኝ ነገር ምንድነው የሰው ልጅ በተለይ ከተመረቀ በኋላ የሆነች ስፔስ ያስፈልጋል ላይፍ ላይ ብቻውን ፊገር አውት ራሱ የሚያደርግበት ፋይናንሻሊ ራስክን ቢልድ የምታደርግበት ምናምን ታይም መኖር አለበት ከዩኒቨርሲቲ ዘለሽ ወዲያውን ወደ ትዳር እንዳትገቢ ትለኝ ነበረ እና እሱም ነገር አለ ስልህ እንደተመረኩ አይደለም ዋንታት ሁለተኛ የሆነ አጭር ጊዜ ሪሌሽንሺፕ ነው ስለ ልጁ ረጅም ጊዜ ደስ ይለኝ ነበር ቆንጆ ነበር ስማሜ ነው ቆንጆ ረዲት ማረጋው ወይ ቆንጆ እናቱ ወልዳለች ተመረቅራለች ማለት ነበር ከዛ ግን at the same time አንድ ሶሻል ሚዲያ ላይ ኮንሰንትሬት ማድረግ ፈልግ ነበር የሆነ ደረጃ ላይ መድረስ ፈልግ ነበር ጋይስ እኔ ልንገራችሁ አንድ ነገር ይኸውላችሁ ባካፕ ያለው ሰው የሚኖረው ላይፍ እና በቃ እኔ አሁን ሜክ ማድረጋቸው ዲሲዥኖች ናቸው ወደፊት እኔን ቢልድ የሚያደርጉኝ እኔን ሰው የሚያደርጉኝ የሚል ሰው ይለያያል አስጨበጨባል ይለያያል ደጋፊ ያለውና የሌለው ሰው እኔ ፐርሰናሊ ይሄ በጣም ሌክዠሪ ያለው ላይፍ ምናምን ውስጥ አልኖርኩም ብዙ ነገር እኔ በጣም እናቴ ለፍታለች እኔን ስታሳድገኝ በጣም ብዙ ነገር ላይ እና ከዛ ደግሞ አንድ እናቴ ሁሌ ቃል የምታስገባን ነገር በእውነት እኔ አሁን ሶሳይቲያችን ላይ ካየኸው የሆነ 25 26 ላይ ካላገባችሁ ሰው ሁሉም እንደሚላችሁ እንደዚህ ያልሽ እንደዚህ ያኔ እናት እንደሱ አይደለም ላይክ የኔ ታላላቅ እህቶች እንዳለ ጋይስ ከ29 ጀምሮ ነው ያገቡት 29 32 ምናምን ላይ እና እናቴ ሁሉ ጊዜ ሩላ ምንድነው ላይፋችሁ ውስጥ የሚያጋጥማችሁ ነገር ስለማታውቁ አወዳደቃችሁን ስለማታውቁ ሴት ስትሆኑ በተለይ ራሳችሁ ላይ ስሩ ትላለች እኔ እንደዚህ የሚሉ ፋሚሊ ሜምበሮች ናቸው ያሉኝ እና ሪያሊስቲክሊ ደግሞ እኔም ከዲቮርስድ ፋሚሊ ነኝ ገባ እና እናቴ ስላላት የኖርኩት ላይፍ በጣም ኤዱኬሽናሊ ሳልጨነቅ ምን ሳልን እሷ ተጨንቃ ቢሆንም እኔ መድረስ ያለብኝ ቦታ ላይ አድርሳኝ ነበኛለች እና ለኔ ውመንሁድ ላይ እሱ ነገር ፓርት ኦፍ ኢት ነው ከእናቴ ጋር በጣም እንደዚህ ነገር ማወራው እኔ አሁን ለምሳሌ ጋይስ የሆነ ሰው ደስ ቢለኝ መጀመሪያ ስለ ካራክተሩ ስለዛ ሰው ደስ እንዳለኝ ከጓደኛዬ ጋር ሳይሆን ከእናቴ ጋር ነው ማወራው ከልጅነቴ ጀምሮ ኮምፎርታብል ነኝ ዴቲንግ ምናምን እኔ ብሬክአፕ ሳደርግ እናቴ ጋር ነው ማለቅሰው እቺሳ ጋር ይይላል ተቃቅፈን እናድራለን አለቀ ከእናቴ ጋር የምርሽን እኔ እናቴ እንደዚህ ነሽ ሁላችንም ታጓራናለች እና እኔ እህቶቼም ሲያድጉ ሃይስኩል ነው ሆነው ላይፍ ስቶሪያቸውን አውቃለሁ እኛኔም ሳድግ ዴት ሳደርግ ምናምን ለእናቴ ነው የምነግራት እንዴ በጣም እናቴ አይደለች እንዴ በጣም ጓደኛ እኮ ይጥላችኋል ጋይስ እናታችሁ አትላችሁ ወዲሚ ስለዚህ ያንን ፋይናንሻልም ሆነ የሆነ ባካፕ ሞራል የሚሰጥሽ ነገር ሳይኖርሽ ምናምን ሪሌሽንሺፕ ኮሚትድ ሆነሽ መግባት አትፈልጊም ሁለተኛ ደግሞ ከሰው ማለት ነው እንደዚህ ስልም ከዚህ በፊት የሆነ ላይቭ ላይ ብዬ ነበር ሶ ይሄ አለማግባት አለመውለድ ወይ ወደ ሜሪጅ ራሽ አለማድረግን ሰው ዲቮርስ ማድረግ ፈርተክ ነው ወይ አንተ ዱርዬ ነህ ምናምን ብሎ ነው የሚያስበው ግን ትዳር ላይ ሲመጣ ማለት ነው ድሮ አሁን የኛ ወላጆች አሁን እናቴ እኔ በ14 ዓመቷ ማን ይመስለኛል የመጀመሪያ ልጇን የወለደችው በጣም ድሮ ስለነበረ ካልቸሩም ስለነበር ግን እሷ ሁሉ ጊዜ አሁን ምን ትለኛለች it's just a matter of አሁን ቾይስ አለሽ ነው እኔ ትምህርቴን ለመጨረስ ቾይስ አልነበረኝም በዛ ጊዜ የሴት ልጅ ወርዝ ወልዳ ፋሚሊ መመስረቷ ነው ምናምን ግን በዛ ቾይስ ላይም ስትሆን እና እናቴ አዲስ አበባ ስትመጣ
the first thing she did is መርካቶ ምናምን እንደዚህ ይወስዷታል የፋዘር ፋሚሊዎች ምናምን ሲወስዷት እቃ ሲገዙ አግዥኝ ብለው አይታ ንግድ የጀመረችው ጉሊት ምናምን ሄዳ ከመኪናዎቹ ስር ምናምን ድንች ምናምን ለቃቅማ እኔ በጣም ያስቀኝ እኔም the first time እንደዛ እናቴ ስቶሪን ሳትነግረኝ እንደ እናቴ ነበር እኔ የማደርገው የሚገርማችሁ ለእናቴ ሰራላት እግዚአብሔርን አንድ አይነት ነን እና እናቴ መርካቶ ምናምን ይሄ ድንች ምናምን እንዲህ ሲጫኑ ምናምን ከስር ጎማው ስር ምናምን ያለውን ለቃቅማ ነው እሷም ጉሊት ምናምን ሰርታ ምናምን አሁን ወደ 4 ሱቆች አሏት ሾላ ምናምን በጣም ትታወቃለች አሁን ጥሩ ላይፍ ነው ያላት እና በጣም ደስ የሚል እና ምን ትለኛለች መሰላችሁ ሰው አሁን ትዳር ላይ ምናምን ፓርትነሩን በፋይናንሻል ኢሹ ብቻ አይደለም እኔ እውነቱ ለመናገር መጠየቅ እፈራለሁ ከሰው ሸክም የሆንኩ ነው የሚመስለኝ ፐርሰናሊ ሰው ቢያደርግልኝ የሆነ ነገር ደስ ይለኛል ግን አይ ዶንት ማድረግ የምችለውን ነገር ለራሴ ሰው ሲያደርግልኝ ነው ደስ የሚለኝ እንጂ ለራሴ ማድረግ ማልችለውን ነገር ከሰው ፋይናንሻሊ ኤክስፔክት ማድረግ አልለመድኩበትም አቅምሽ ካልሆነ የሆነ ነገር አታድርጊው ነው የምትለው ማይ ማም እና ግን ደስ የሚለው ነገር እናቴ ስታስተምረኝ ይሄንን ቫልዩ ኢትስ አውት ኦፍ ሰው ፓርትነሩን በዲቮርስ ብቻ አይደለም ያጣው ባላችሁ ቢታመም ቢያርፍ ምን ቢል ልጆቻችሁን ጎዳና ላይ ልጥሏቸው ነው ወይ ሚል ሜንታሊቲ ያላት ሶ ዛት ቲንግ ኢዝ ማይ ወርስት ፊር ገባችሁ እና ሶ ለልጆች ጉዲና ሆኖ መገኘት ማለት እኔ አሁን the moment my parents divorce ያደረጉና ፋይናንሻሊ እናቴ ብቻዋን ስታሳድገኝ ያ ሞመንቶች ላይ ምንም አልጎደለኝም ያማረኝን ለብሼ ምናምን ነበርና ከዛን ካደኩ በኋላ እግዚአብሔር ነው ማለት ካደኩ በኋላ ያኔ ዲቮርስ ታረግ እንዴት ፋይናንሻሊ ገንዘብ በጣም ተቸግራ እንደነበር ተበዳድራም ቢሆን ምናምን ለንግድ ተበድራ ምናምን ብላ በቃ ሀስል አርጋ መሆን ያለብን ቦታ ላይ እንዳኖረችን ሳቀጣ በቃ she's a queen and I want to be that person ለልጆቼ እና I think በጣም ቫልዩ ማደርገው እንትን ነው በጣም it's important amazing yeah ስንት አመትሽ ነበር ማምና ዳር ዲቮርስ ያደረጉ I think ይሄ happen ያደረገው I think 12ኛ ክፍል መጨረሻ አካባቢ so the thing is በጣም ይጣሉ ምናምን ነበረ የሚገርም አሁን they're really close friends አብሮን ያደጉት እናትና አባቴ ግን ያኔ ዲቮርሳቸው አካባቢ የሆነ አመት ያህል በጣም ይጣሉ ነበርና ከዛ ልክ 12ኛ ክፍል ጨርሼ ዩኒቨርሲቲ ውጤት መጣልኝና በጣም በቃ ውጤትም በደንብ እንዳስተማረች የምታውቀው ውጤትም ሰቅዬ ምናምን ያለፍኩት 12 ላይ በስነ ስርዓት ከዛ 12 ጨርሼ አዲስ አመት ላይ ሶ ላይ ጫካው የለም አዲሱ ቤተ መንግስት የሚሰራበት እዛ ላይ ነው ቤታችን ሶ እንትን ይታያል ርችት ይታያል ከዛ ርችት ተሰብስበን እያየን መጣችና ከጎኔ ያው እንግዲህ እኔ እኮ 18 አመት ሞልቶሽ ዩኒቨርሲቲ ግቢ ብዬና አለች ምንስ ልንፋታ ነበር ይደብርሻል አለች ይውሸታው that was the cutest thing if that's what you want ማ ችግር የለውም አልኳት ከዛ ሰው እኮ የሰፈር ሰው ምናምን ስታልፊ ቤተሰቦቿ ተፋተዋል ምናምን ብለው ወሬ ሲያወሩብሽ አይምሮሽ እንዳይነካ ነው አሉኝ ይውሸታው እግዚአብሔርን ጠዛት ሰው መሽርድ ለትልልቆቹስ ልጆች እንዴት የተነገራቸው በታላላ አከነሱ this is about me አይዞሽ ግን እንትና that was one of the most responsibility ሁሉ ነገር የሚሆነው እና ያ ነገር ነው ኮንሲደር ያደረጉት መጀመሪያ ላይ ሰው ምናምን ትምህርት ቤት ምናምን ይሏታል ሃይ ስኩል ሆና ይሄ የተፋታ ፋሚሊ ነው ያላት ምናምን ትባላለች የሚለው ነገር ነው ስለኔ ነበር ያስፈራቸውና እህቶቼም ኦልሬዲ ትላልቅ ናቸው እኔ 12 ስገባ እኮ እህቶቼ ሌት 20 30 ቤት ምናምን ነበር ኦልሬዲ ሶ አንዷ እህቴ አግብታ ወልዳለች ሌላኛው እህቴ ወልዳለች አንዷ እህቴ ብቻ ነበር ሹላ ያነበባች በዛ ታይም ኦልሬዲ ወልደዋል ምናምን እነሱ ሶ ለኔ ነው እና ይሄ ዲስከስ አድርጎት ያደረገችው ነገር ነውና sometimes እንደዚህ አይነት ኩል ፓረንት ለመሆን ዝግጁ መሆን አለባችሁ በጣም ይሄ ጸድን ፓረንትሁድ ነው እና ከኔ ኢማጂን አሁን እንግዲህ አንቺ እድሜሽ እንደዛ እስኪደርስ ወይም ደግሞ ልጄ እንደዚህ እንዳትባል ብላ አንዳንድ ነገሮችን እየቻለች ምናምን ቆይታ ሊሆን ይችላል ጊዜ ካፕሎች መማር ያለባቸው ነገር ገብቶሻል አምልሽ እድሜሽ እንደዛ እስኪደርስና ነገሮችን አንደርስታንድ ስታረግ ድረስ ምናምን ብላ ብዙ ነገር ዋጋ ከፍላም ሊሆን ይችላል ገባሽ ይሄ በጣም ታሳዝነው አይ ነው እና በጣም ይገርማችሁ ነገር ማለት በጣም አስተዋይነታቸው አፍተር ዛት ሁለቱም አላገቡም ይሄ በስነ ስርዓት ዲስከስ ያደረጉት ነበር ይሄ ልጆቻችን በስቴፕ ፓረንት ምናምን አያድጉም ታይፕ ኦፍ ኮንቨርሴሽን ነበርና አሁን ይገርማል እናቴ ቤት ከርኩ አባቴ ያለ ጓደኛሞች ናቸው አብረው ነው የሚሉት ሄንግ አውት ምናምን በጣም በቃ ኩል ናቸው አንድ ሰፈር ነው የሚነግዱት ስላችሁ እንትን አይደሉም they're not a couple ግን በቃ ይቅርታ ባብለው ኔጌቲቭ ነገር የለም በቃ እሱ አባቴ ቢቸግረው እናቴ she's there እናቴ ቢቸግራት አባቴ ያለ በቃ በጣም ነው የሚረዳዱት በጣም they're close friends እና ብዙ ነው የሚለኝ እኔ ገርሞኛል ወላጆቻችሁ በጣም የሚገርሙት ይሉኛል
ይመቻቸው በእውነት በጣም ነው የሚገርሙኝ ኤቭሪ ታይም አብሮ ናቸው ሰፈር ነው የሚነግዱት እሱ ስራ አቁሟል አሁን አቆመ እሱ አቁሟል እሷ ግን እስቲላለች የኔ እናት ፈጣሪ መጥቶ እዚህ ማለት ነው ሾላ ገበያ ሄዶ ነዚህ አረተይ ምናምን ቢላት በጣም ጋይስ ሺዝ ድራማቲክ ስራ አንድ ቀን ከቀረች ጋይስ ትታመማለች እንዴት ነች አሁን how she like health wise ምናምን ጤናኛ ነች ምናምን በደምብ እስከሄደች ደስተኛ ነች ደህና ነች ከገበያ አንድ ሳምንት ካረፈች ጋይስ አረጀው ምናምን የሚሉ ስፒቾች አሉ ልሞት ነው መሰለኝ ምናምን ትልና በንጋታው ገበያ ከሄደች ይሻላታል ብር ስቆጥር ይሻላታል አረ ተገረፈኝ ባይዘዌ ሜንታሊ ነው እኮ ታውቃለህ ባይዘዌ ይሄ ሜንታሊቲ ነው እንደዚህ አይነት ሰዎች አሉ የኔ እናት ስራ ብታሰራት እግዚአብሔር ነው ናችሁ ምንም ሲቹዌሽን ላይ ሆና ስራ ከገባች ደስተኛ ነች ወይ እግዚአብሔር ይባርክላት በጣም ጤነኛ ነች ግን ላይክ ከእድሜ ጋር የመጣ ኮምፕሊኬሽን ምናምን የለም ስራ ነው የምትፈልገው ታዲያ ምን ችግር አለው ማድረግ የምትፈልገው ተስራ አሪፍ ነው ባይዘዌ በጣም አሪፍ ነገር ነው ቤት መቀመጥ በጣም ስትረስ ያበዛባቸዋል ምናምን አትፈልግም ግን ስራም አንዳንዴ መቋቋም ላይ ይችሉ ይችላል የምትበሳጭ ከሆነ ምናምን ጥሩ ላይሆን ይችላል ገባ ስራ ያው ከሆነ እድሜ በኋላ እኮ ማኔጅ ያደርጉታል ግን እኔ እስከማየው አንሾላ ገበያ እኔ ገና ከህፃን ሆኜ በጣም ጩጬ ሆኜ በ5-6 ዓመት የማውቃቸው ሰዎች አሉ እስካሁን የሚሰሩ the same spot they're so happy በቃ ለሷ እኛ እናቆም እንጂ እኮ እኛም ወጣት ሆነን ቤትና መኪና ነው የሚታየን እንጂ you have to understand እንዲህ ሁሉ ልጅ ወልዳለች 5 የልጅ ልጅ አላት በቃ የልጆቿን ላይፍ ቢውልድ አድርጋ ጨርሳና ፎርፋን ነው የምትሰራ አሁን ፋይናንሻሊ የሚፈልጋት ፎርፋን ብቻ ራሱ ሳይሆን እዛ አካባቢ ዴቨሎፕ ያደረገችው ሶሳይቲ ማህበር አለ በቃ ከነዛ ሰዎች ጋር ረጅም ዓመት ሰርታለች ረጅም ዓመት ኖራለች አሁን የኔ ማም እንደዚህ ጡረታ ልትወጣ ነው እና ትንሽ የሚከፋት ነገር ምንድነው ከነዛ ሰዎች ጋር ረጅም ዓመት ሰርታለች ገባሽ እና የሆነ ቦንድ ክሬት ታደርጊያለሽ በቃ የፈለገ ብትጋጪ ምን ብትይ በቃ ይሄ አሁን ለሷ እንደ እድሯ እንደ ምናምን ነው ገባሽ እና it's not easy ስራ ለማቆም እንደዚህ ረጅም ጊዜ ሰራሽ እሷ አትፈልግም በቃ it's out of በቃ ደስታ ነው እና ደስ ካላት በቃ ጠዋት ወጣ ማታ ድረስ ገበያዋ መዋል ነው የምትፈልገው አንዳንዴ ካመራ ስራ እንዴት ነው ትላለች አሁን አሪፍ ነው ታታለን ማሱ አሁን እንደዚህ በየቦታው እኛም ነጋዴ ስለሆነ ታቂ ነጋዴ እንጂ እኔ ከእናቴ ጋር ፖስት ካረው ካቦ ፊት ነፂ ነው እንዴት ታውቃለች 40 ዓመት ነው የሰራችው 40 ምናምን ትታውቃለች በደንብ ሰራተኞች ምናምን አሏት በደንብ ምናምን በጣም ገራሚ ክላይንቶች አሏት ከምን ሀገር ነው የመጣችው ከወሎ ወይ ከማጫው ኬት እንደመጣች አላውቅም ሁለቱም ጋር ስለነበር የምትኖረው ስለ ኤግዛክትሊ የመጣችው በዛ ሞመንት ከማይጫው ነው ወይስ ከወሎ የሚለው ነገር ግን ያጋባኛል አባትና እናቷ እሷም ዲቮርስ ሆኖ ዲፈረንት ሲቲ ነበር የሚኖሩት ሶ ከዛን ወደዚህ የመጣችው ከዚህኛው ወደዚህ የሚለውን አላውቅም ግን ሄደሽ ታውቂያለሽ አንቺ ወደዛ አላውቅም አያቶችሽን ምናምን አይተሽ አታውቂም ማለት ነው እኔ ስወለድ ረሳችኝ ጋይስ እስከምትሞት አታስተሰኝ እኔ ማንዶንክ አልዛይመር እንግዲህ እኔ ነው አረ እኔ ብቻ ነው የረሳችኝ ጋይስ ስፔሲፊካሊ እኔ ነው የረሳችኝ የሳቀች ነው የምትነግረው እሳቸው ናቸው ያዋለዱሽ ከዛ ያለ ሶ አያት ያረፉት አይ ቲንክ 12 ክፍል ሆኜ መሰለኝ አረሽ ኩስተር ብለሽ አውሪ አይ 12 ክፍል መሰለኝ እኔ በጣም ማረሳው ነገር ከዛ ዩኒቨርሲቲ 12 ክፍል ሆኜ ውጤት የማትሪክ ውጤት ሲመጣ ደወለችላቸውና ማረሳው ሞመንት ያኔ ነው ያወቅኩት እንደማያውቁ ይላካ እስከዛ ተስፋ ተሰጥቶኛል እንዴት ነሽ ልጆች ደህና ናቸው አለቻት ደህና ኤልሳ ደህና ነች ደህና ራሄል ደህና ነች ትዕግስት ደህና ነች አለች ደህና ነች እግዚአብሔር ይመስገን ከዛ አደዬ እኔ ሳልኳት ማነች እቺ ደግሞ እናቤቴ እንዴ እኔ እግዚአብሔርን እንዴ እኔ መግዲነኛ ምናምን እሳቸውን ያዋልዱሽ አይ ነፃነት ማነች የማን ልጅ ነች አምላክ እኔ ነኝ እንዴ ከአታቀኝ ይረስተውሽ ነው መሰለኝ አሟቸው ነው ሁሉ ሰው ዋው አልኩ ረስተውኛል እና ኦፍ የሚሆነው ነገር ኤቭሪ ታይም እህቶች ያዋሯቸዋል እኔ ያዋሩኝም ያ ሞመንት ላይ ነው ሪያላይዝ አደረኩት ለካ ሴትዮ አረስቶኝ ነው እና አያቴ ግን አሬ ይደብራል አንቺን ካዋለዱ በኋላ አሉ በህይወት እዛ ነው እኮ የሚኖሩት እሳቸው ማጮ ነው የሚኖሩት አዋልደው ሄዱ አሉ በህይወት አሁን አርፏል 98 ዓመታቸው ላይ ምናምን ያደረጉት አስበዋል ግን በዚህ ዘመን ቢኖሩ እሳቸው 4 ልጅ ማለት እኮ ሂሳቡ ስንት እንደሆነ ሆስፒታል ምታው ጋይስ ይላችሁ ቤት መወለዴ ባዘር ያደረገኝ ባለፈው ዌት ሎስ ብዬ የሆነ ፎቶ ፖስት አደረኩና በክሮፕ ቶፕ ነኝ ነው እምብርት ይታያል ከዛ 3-4 ኮሜንት አየሁ እምብርትሽ ምንድነው ብሎ ሲያዩኝ ከዛ እናቴ እንደውዬ እንዴ እምብርታችን ይለያል እኛ ቤት ውስጥ ተወለድን
በጠዋት ተነሳ ጉግል ላይ ጋይስ ኢንቨስቲጌሽን ቻት ጂፒቲ ላይ ምናምን ያኔ ስክሪፕት ዲፍረንት ነው ወይ ከኖርማል ሰዎች እምብርት ሰርች ማድረግ ጀመርሽ እንዴ? ግን አገባኝ ለምን እንደዛ ብሎ ኮሜንት የሚያደርጉት እምብርት ያሉኝ ለምንድን ነው? ሲቆረጥ ቤት ውስጥ ስለተወለድሽ ግራንማ ሲቆርጡት ይሄኔ የተሳሳተ ነገር ይሆናላ። ወደ ውጭ ወጣ ነው እምብርት አይታይም የለኝም የለም ይውሸታል ቀዳዳ ይታያል ግን በቃ ወደ ውስጥ ኦኬ የተቋጠረችው ነገር የሁሉም እምብርት ቼክ ማድረግ ጀመርኩ። ሶሻል ሚዲያ ላይ ገብቼ የሞዴሎች የብዙ እምብርት እናሳይሽ እምብርት አይቻለሁ። እምብርታችን እናሳያት አንድ ባንድ አይ ዋስ ሶ ኮንሰርንድ። እሺ ኖርማል ነበር ይመስለኝ ቤት ውስጥ መወለድ። ኧረ እኔ አሁን ክሮፕ ቶፕ ምናምን አድርጋ አይተናታል አይደል እንዴ ቲክቶክ ላይ ኖርማል ነሽ እንዴ? ለምን ኮሜንት ሴክሽን እንዳለ እምብርትሽ የሚለው እምብርት ስለማት ነው እምብርትሽ ምናምን ይሉኛል ማለት ነው። እንዴ እንዳናደዱኝ። ክሮፕ ቶፕ በጣም ታደርጊያለሽ። ዝናብ ነው ዘነበ ፋይናሊ ጅብ ወለደች። እንግዲህ ቀረጻ ላይ ሲዘንብ ለመጀመሪያ ጊዜ ነው ከታየ። ወደ ፊልም እንዴት ገባሽ? እንዴት ካስት ተደረግሽ? ፊልም ምንድነው 11:56 የመጀመሪያ ፊልምሽ ነው? ለስድስት አንድ ጉዳይ አንድ በቃ 11:59 ነው እኮ ለስድስት አንድ ደቂቃ። እሺ ሶፋ ብለህ ደስ ይላል። ሶፊ ነው አስበህ ሶፋ ብለህ ደስ ይላል 11:59 በቃ እሺ ፊልሜን አታበላሽ። ግን እንዲህ ነው ላይክ ተደውሎልሽ ነው የተጠራሽው? በዘመድ ነው ወይስ ታለንትሽ ተመችቷቸው ነው? ታችሁ አይ እንትን ነው ደወሉልኝ ጠየቁኝ። ከዛስ እስቲ ስክሪፕቱን ሊያው አልኩና አቤት ሸት ጋይስ አንድ ወር ነው የፈጀብኝ ስክሪፕት ሳነብ። ሀፍ ኦፍ ኢት አላነበብኩትም አልዋሻችሁም። ከዛ ከዳይሬክተሮቹ ጋር ምናምን ሰብስበን ያ ፓርት ላይ በጣም ኢሞሽናል መሆን አለብሽ ምናምን ሲለኝ አታውቂውም ፓርቱ ተጨነቅ ላይ ኢሞሽኑ ምን አትጨነቀለዋለሁ አላነበብኩትም ነበረ። እሺ ከዛ ምናምን አዋሳ ሄደን ተቀረጸ። 3 ሳምንት ነው። ምን ያህል ጊዜ ፈጀው ሹቲንግ? እኔ አይ ቲንክ 3 ሳምንት ግን 1 ወር ከምናምን አልፈጀባቸውም። እና ሙላለም 1 ወር ከምናምን ፈጅቷል ሹቲንግ ባጠቃላይ። በጣም ግን የመጀመሪያ ፊልም ሾው ነው ከትልልቅ አርቲስቶች ጋር ምናምን መስራት እንዴት ኤክስፒሪየንሱ እንዴት ነበር? እኔ አልከበደኝም። እኔ ደስ የሚለኝ ነገር አክቲንግ በጣም ስለምወድ ነው መሰለኝ። የሆነ ካራክተር ውስጥ ግቢ ስትለኝ አይከብደኝም። እኔ አንድ ግልጽ ነገር ልንገራችሁ፣ ፊልም አክተሮች ይለፋሉ፣ ገብርኤልን ይለፋሉ። እኛ በውጭ ሀገር ሌቭል ያሉ ቴክኖሎጂዎች ቢኖሩን ስለ አሁን ማርቭል ላይ ምናምን ያሉት አክተሮች እንደሚሰሩት በቃ የኛ አክተሮችም እየሞከሩ ነው ጋይስ፣ እየሞከሩ ማርያም በጣም ነው የሚለፉት። እና ያ ሞመንት ላይ ነው በቃ የታወቀኝ። ሌሊት ሙሉ ሲቀረጽ ያይታደራል ምናምን ነገር። ከዛ ግን the best part of it ምን እንደሆነ ታውቃላችሁ? መጀመሪያ ላይ ነው አንዳንድ በተለይ ከሲኒየሮቻችሁ ጋር ስትሆኑ ያላችሁ እንትን ዲፔንድስ ቢሄቪየራችሁ። እኔ ፐርሰናሊ ከኔ በላይ የሆኑ ሰዎች አካባቢ መሆን ወዳለሁ። ኦኬ እኔን ትንሽ ኢምፕሩቭ የሚያደርጉኝ ሰዎች ወይ አይቻቸው ቀንቼ ስላችሁ በፖዚቲቭ ወይ እንዴ እኔም እንደዚህ መሆን ፈልጋለሁ ብዬ ራሴ እንዳሻሻል የሚያደርግ እንደዛ ነበሩ ማንዴላና ሙሉዓለም በጊዜው። ስለ እኔ የቲክቶክ አክቲንግ ላይ ጎበዝ ነኝ ብዬ ነው ማስበው፣ ግን ፊልም ሰርቼ አላውቅም። እና ቁጭ ብሎ ነበረ ጋይስ፣ ቁጭ ብሎ ነበር የሚያለማምዱኝ፣ ቁጭ ብሎ ስራዬ ብለው ማንዴላና ሙሉዓለም ሁሉም በቃ እንደዛ ናቸው ብታያቸው አክተሮቹ። ላይክ በጣም ፖዚቲቭ ናቸው ወይ የመግባባት አቅሙ አለኝ ይሆናል፣ ግን ዜር በጣም ኩል ሰዎች they were helpful። በቃ ይረዱካል ምናምን ፕሮፌሽናል ናቸው በጣም። ከዛ በጣም አፕሪሺየት ያደርጉሃል ምናምን ነገር which was really nice። የሆነ አይ አንቺም ጎበዝ ነሽ እኮ ይሄን ያህል እንትን አይደለም፣ ይሄ ምንም ኤክስፒሪየንስ የሌለው ሰው አይነት ነገር ምናምን አይደለም። ግን የፊልም አክቲንግ ይለያያል እና የኛ ሙቪ ደግሞ ኢሞሽናል ነበረ ምናምን። እንደገና እኔ መልቲፕል ፐርሰናሊቲ ያላት ሴት ሆኜ ነው የምሰራው ፊልሙ ላይ። ይሄን ያህል ይለያያል እንዴ? በጣም ይለያያል። አዎ እንዴ ፊልምና እንትን በጣም ይለያያል። ቲክቶክ is exaggerated acting wise። ያኛው ረጅም ስክሪፕት ነው እንዳለችው ደግሞ ሁለት አይነት ካራክተር ከሆነ የምትጫወተው እንደመጀመሪያው። አይ ሚን ግን ያው እንደማንም አሁን እኔ እናንተ ሄደን ወይም ደግሞ ሌላ ምንም ኤክስፒሪየንስ የሌለው ሰው ሄዶ እንደሚለው አይደለም። እሱማ ግን ይለያያል፣ ይረዳታል ፎር ሹር። እኔ በጣም የሚገርመኝ ጋይስ እግዚአብሔርን ይሄኛው ፔጅ ተቀይሯል አንብቡት ምናምን ተብሎ ተሰጡ ማረሰ የሆነ ጊዜ። ከዛ ከሙሉዓለም ጋር አስቀመጡኝና ቁጭ ብሎ ማርያም ጋይስ 5 ፔጅ ነው የተሰጠን። አዲስ ፔጅ እኮ ነው። 5ቱን ፔጅ እንዲያነበበው ዜና አንድ ዙር ደገመው ጋይስ። ከዛ 3ኛ ላይ አንብበው ሙሉን ያውቋል 5 ፔጅ። የምርሽን ነው ቀድሞ ነው የተሰጠን። አሁን እንዴት ተሰጠን አብረን ምናምን አለኝ። እና ሲሪየስ ሆኖ የሚያወራው ነው እሱ ስራውን ይሰራል። ከዛ እኔ ሲያባብለኝ እኔ እያነበብኩ ነው ብላ
እሱ ሸምድዶታል they are this good ስክሪፕት ምናምን ሲሸመድዱ they are this good ቀልዴን አለ ማንዴላም በጣም ጎበዝ ግን ስክሪፕት አሁን ወርድ ባይ ወርድ ነው የሚባለው ፊልም ላይ ሲሰጣችሁ ቃል በቃል ማለት በራስሽ ኢምፕሮቫይዝ ማድረጋት እሺ ኢምፕሮቫይዝ ብታደርገው ማይነር ቲንግስ ነው አሁን ቲክቶክ ላይ እኮ ነገሮችን ኢዚ የሚያደርግልህ ማለት የምትፈልገውን ነገር ነው የምትለው ግን እዛ ጋር ደራሲው የጻፈው ነገር ቀጥሎ ካንተ በኋላ የሚናገረውን ሰው ኢሞሽን ይወስነዋል ካንተ በፊት ያለው ሰው ላይ ደግሞ አንተ ትወሰናለህ ሶ I can't just እንደመጣልኝ ማውራት አልችልም እንደ ቲክቶክ because ሰው ሊስቅልህ ብቻ አይደለም ሰው ማልቀስ ሊኖርበት ይችላል ሰው እንዲደብረው ሊፈለግ ይችላል so it depends no ግን ሁሉ ነገር ቃል በቃል ሲሰጥ በጣም ከባድ ነው ወይ ደግሞ ከስር እያነበብሽ ነው መስራት ያለብሽ ከዛ ኢሞሽኑ ላይ የሚሰራሉ እነሱ አስባል ሙሉ ቃሉን ሸምድደው ከዛ ደግሞ ከዛ ኢሞሽን ጋር ዳይሬክተሩ እንደሚፈልግሽ ፊልም ማድረግ አለብሽ ኦድ በጣም ግን በቃ ደስ ይላል do you think you would do a movie again I think so ግን opportunity ከመጣ ትሰሪያለሽ እኔ ፊልም ላይ እንትን ካራክተር ብቻ ነው ወደው አሁን ይሄኛውን ካራክተር የወደድኩት መጥፎ ነበረች የፊልም የምርቃት ላይ ጋይስ ደስ የሚላችሁ የሚገባልኝ ቴክስት ብዛቱ እና እድሪስ ምናምን አንቺ ባለጌ ስታስጠይ ምናምን የሚሉ ቴክስት ይገባልኛል አረ ልጁን አሰቃየችው ምናምን ምርቃት ላይ ፊልም ምርቃት ላይ የጠራቸው ኢንፍሉዌንሰርስ ቴክስት ይልኩልኛል ዳይሬክት ቴክስት ይገባልኛል አረ ይደብራል መቅዲም ሙቪው ምን ያህል ፐርፎርም አድርገ ከዛ ከወጣ በኋላ በጣም የታየ ይመስለኛል ታይቷል በጣም ታይቷል it was really good ስንት ሸቀልሽ አሁንም እየታየ ነው እንዴ የፊልም ክፍያ አይወራም እሺ ጋይስ ማይወሩ ክፍያዎች አሉ እን ፊልም ይዞ ነው ፍት ግን ሌላ አትሊስት እሺ አልከሰርሽም ከኪስ ሻውተሽ አይደለም የሄድሽው ክፍለ ሀገር ምናምን ከኪስ ያወጣቸው ብሮች አሉ ያምርሽን ነው ፕሮዳክሽን ኮስት is so small guys እንደምታስቡት አይደለም ቲክቶክ is much easier ፈታ ብለሽ ግን እኔ ፊልም ከሰራው ስቲል መጥፎ ካራክተር ብቻ መስራት እንፈልገው ሁሌ መወደድ አልፈልግም በጣም ኢቪል ካራክተር ሁሌ መጠላትም ዲስአድቫንቴጅ አለው ባይ ዘ ወይ ሰው ለሰው ላይ ገመና ሰው ለሰው ላይ ነው እንትና አስናቀ ከፎቅ ላይ ሲወርቅ ያለቀስኩትም ባ ይበለው ይታባቱ ይላል አባቴ ይሄ ምን አይነት አንቺ ተወጁ ነበር በጣም ነበር ያለቀስኩት ከዛ እኔ ነው ቪላን ለመሆን እንደተፈጠርኩ ያወቅኩት ማርያምን አይ ዋስ ሶ ሳድ የመጥፎ ሰው ካራክተር ብቻ የሚሰራው አይ ጥሩ አይደለም ይገልባል ሲጀመር እኔ ሙቪ ሜኪንግ ላይ አንድ አይነት ካራክተር ታይፕ ይዘህ በተለያየ አይነት ፊልሞች ላይ መታየት ጥሩ አይደለም ላንተ ካሪየርህን ይገለዋል አሁን ፍሬንድስ ላይ ያሉ ሰዎች አሁን ረጅም አመት በእነዛ ነው የሚታወቁት እና የነሱ ፕሮፌሽናል ላይፋቸው ሰርቫይቭ እንዲያደርግ በጣም ብዙ ተሸገባ እድለ ወርቅ አለች ሌትስ ቶክ አባውት እድለ ወርቅ አለች and then እኔ እድለ ወርቅ she's my favorite ከሴት አክተሮች እሷ ነች ፌቨራይቴ her emotions are amazing most of the time መጥፎ ካራክተር ነው የሚሰጣት ግን እሷ የሚያክላት አክትረስ የለም እዚህ አሁን ሁሉም ሰው ኢንተርናሽናል ሙቪ ዋይዝም ካየኸው ኢትዮጵያ ውስጥ የውጭ የሆሊውድ ፊልም እኮ መጀመሪያ ሲሰራ የተመረጠችው እድላዊት ነች for a reason በጣም ኢሞሽኖቿ they're so real እና መጥፎ ሰው ነው እንጂ ፊልም የሚያደርገው ጥሩ ካራክተሩ አይደለም ለኔ ሆነች ቆንጂዬ የሀብታም ልጅ ምናምን ሆነ ቆንጂዬ ነች ልጅ አለፈ ምናምን ባለ ሳይሆን the fact the መጥፎ ሰው ያን ኢሞሽን አንተ ላይ ክሬት ማድረጉ አንተ ማበሳጨት መቻሉ አንተን ማስጨነቁ ምናምን that's strength እና እሱ ነው ታለንት ብዬ ማስበው ኢሞሽን ክሬት ካላረክ ለኔ እንትን አይደለም ኩል ሰው አይደለም ገባ ኢሞሽን ጋጋ አሁን ሁሉም ሰው ማለት በቃ አይምሮ ውስጥ የቀረሰው በቃ እሱ ነው ብለ እስናታ አንድ ፊልም ሰርተን መልክታወቅ በቃ አሁን እሱ መንገድ ላይ ራሱ ሲሄድ በጣም ኢንተርቪዎቹ ምናምን ከሰማ በጣም ይቸገር ነበር ምናምን በጣም ብዙ የምር ይመስሉታል ምናምን አስናቀስ ቆይ እስካሁን አይከበርም እንዴ እስካሁን በጣም ሰው የሚወደው ግን እንትን አይደለም አነሳው ለምሳሌ የሰሩት ፊልም ብዛት አሁን ከእንትን እኩል አይደለም no it's not about money guys by the way money is about smart investment ብዬ አስባለሁ እሺ ሁሉም ሰው እኮ ያ ዋው እኔ አሁን ለምሳሌ ድሮ ስሰማ ወሬ ይሆናል ግን አሁን ሶሎ ያለው አስናቀ ያላሙዲ ነው ምናምን ሎየር ነው or something ይባል ነበር አይደለ so it's not about financial issue ነው እዚህ ጋር ግን በቃ he left a mark እና it's ደግሞ ኢንተርቴይንመንት ላይ ሲሰራ it's about smart choices ይሄ ቶሎ ያቺ ብርና ያቺ ፌም ባለችበት ሞመንት ላይ ብራንዶች ነው ቢልድ አድርገው የራሳቸውን ሰርቫይቭ አድርገው የቀሩ ሰዎች አሉ ወይ ደግሞ ያ ከረንትሊ ያላቸው መኒን በጣም ኢንጆይ አድርገውት ብሮክ ሆኖ የቀሩ ሰዎች ልታይ ይችላል ግን አይ ቢሊቭ እኔ አሁን እደለ ወርቅ ሺ ኢዝ ሪች አሁን እሷ ሪች ነች ስቲል እንትናም ካየኸው አስናቀ እንደዛው ነው ማለት I'm just saying የሆነ it matters
አንዱ በቃ ሆሊውድ ፊልሞች ላይም እንኳን መጥፎ ካራክተር ሆነው ወሰዱ ሶች ካስት መደረግ ያለበት ምትላቸው ሰዎች አሉ ኢት ማተርስ በጣም እናንተ ፊልምም ላይ ያለ እኮ አይደል እንደዛ አይነት ካራክተር መጥፎ ሰው እሱ አሁን ሁሌ እንደዛ ነው እሱ ሰውዬውን የሙሉዓለም አባቱ ነው የሚሰራ ኢቪል ሰውዬ ነው በጣም በቃ ኤቭሪ ሙቪ ላይ ያስደነቅ ማለት እኔ ደግሞ መልቲፕል ካራክተር ነው ያለኝ ጥሩ መሆን አለ በጣም ኢቪልም መሆንበት ሞት አለ ግን ጋይስ መቤቴ እኔ ራሴን ኢማጂን ሳደርገው ፊልም ወርድ ላይ በጣም መጥፎ ሴት ሆኜ ነው ራሴን ኢማጂን ማድረገው ስንት ዓመት አልሞላውማ ዓመት ሞላው 1959 ጁን የሚሞላው ጁን 24 ማለት ይሞላል ያው እንግዲህ በዚህ አመት ጋይስ የጉማ ኖሚኔሽን ካለኝ አዳሜ ትመርጫለሽ ከጉማ በኋላ ነበር የወጣው ያኔ እንደ ለጉማ አንድ ወር ሲቀረው ነበር የወጣው ስለዚህ ቫሉዌት አልተደረገም አልተደረገም ግን ደስ ብሎኛል ቱ ቢ ኦነስት ያስቆም ፓርት ንገራችሁ ሶ ቤተሰቤን ጠራውና ፍሮንት ሲት ነው የተሰጣቸው በቃ አባቴ እናቴ ካንሲስተሪ እንዳለን የመጣው ጋይስ ከዛ ፊልሙን ጨርሰን ከወጣን በኋላ የሰፈር ሰዎች ምናምን ሲያዩ ስለ ፊልሙ የሚያወሩ ይመስለኛል ነው እንዴት ነው ፊልምሽ ተመረቃሉ ምናምን ድግስ ላይ እኮ ነው ሰማው እኮ አባትሽ ከአምባሳደር ዲና ሙፍቲ ጎን ነበር የተቀመጠው ስለ ፊልም የምንሰማችሁ በጣም ዲና ሙፍቲ የተረጋጋ ሰው ነው አዳራሽ ውስጥ ማለት አዋራው አባትሽ አይደል ዳትስ ኦል ጋይስ ከፊልሜ በኋላ ሰፈር ውስጥ የሰማት ከዲና ሙፍቲ ጎን አባትሽ ተቀምጧል አባቴ ከጎኑ ነበር የተቀመጠው በጣም ምን ኤክስፒሪየንስ አድርጎ እንደሆነ አላውቅም የልጅ ፊልም ምርቃት ላይ ከሱ ጎን ተቀምጬ ብሎ ሁሉም ሰው አውርቷልና ምንም ስለ ፊልም ያላወራም ስቲል ግን ባንቺ ነው ከዛ ምን ይላል አባቴ ስለ ፊልሙ በተወራ ቁጥር ይገርምካል የሆነ ታይም ላይ አሁን እኮ ቸኩያለሁ እንትኑ የፊልሙ ፕሮግራም ቆይ አይደል ምናምን ሲለኝ ዲና ሙፍቴ ችግር የለውም ተነስተህ ሂድ አልኩት አለ አባቴ ኮርቶ ነው በቃ he made a friend እና ላይክ ሙልጌታ አይተዋል ፊልሙን አይተዋል ይገርምሻል ከጎኔ ነበር ኳይትሻል አይደል ምናምን ዘወር ታይም ስምቻ ነው ያወራው ከአባቴ ሳይድ እሱ ነው ማውቀው ግን ያ በልጄ ምርቃት ምናምን ብለው ስለሚያወሩ ስቲል ባንቺ ኮርተው ነው ይሄን ማሰብ ማስቶስም ስለ ፊልሙ አላየሁም መሰለኝ ዘወር ላይ እንዲህ ብሎ ነበር መሰለኝ ዲና ሙፍቲ ምንድን ናቸው ለምንድን ነው ፊልም አምባሳደር ነው እኮ ለምንድን ነው የኖሩት ፊልም ምርቃቱ ላይ አይ እንግዳና የክብር እንግዳ ናቸው ኦኬ ዝም ብሎ የክብር እንግዳ ተቀጠረው ከዛ በጣም ደስተኛ ነበር the whole time በቃ ስለሱ ሲያወራ እና ማለት ፊልሙ የሆነ ማይሆን ሲን አለው እና እሱ ሲን ላይ እግዚአብሔርን ጋር ሲኒማ ውስጥ እንዲተነሳ አባቴን እያየሁት ነበር እሱ ዲና ሙፍቲን እያወራ ነው ፋዘር የማይሆን ምናምን ብዬ አነሳሁት በቃ እኔ እኮ ይቅርታ ልጠይቀው ነው አላየውም አባቴ ምን አይነት ሲን የነበረው ምንድነው ኪሲንግ ምናምን አይደለም የሆነ ሮማንቲክ ነገር ይጁ ሸታም ማርያም እንዴት እሺ ብለሽ ትሰሪያለሽ እንደዚህ ነገር ኪሲንግ ምናምን አይደለም እኮ ጭራሽ ሮማንቲክ ነገርስ ቢሆን ማለት ሮማንቲክ ነገር ማለት ምንድን የጠበቀው እኔ ምን አውቃለሁ በጥላ ምናምን እንደዚህ ስትወድቁ ምናምን ነገር እንደዚህ አይነት ፊልም እንደሱማ አለ መኪና ላይ ከመኪና ጀርባ ስንዶር ስንስቅ ይጁ ሸታም ከዛ ግን ደስ የሚላችሁ የአይምሮ ሆስፒታል ገብተን አብደንም አለ ስፖይለር አለርት ፍቅሩ በጣም ደስ ይላል ሄዶ እንዲያዩት ነው እሱ አላየ ማየት ከሆነ ሲኒማ ላይ ነው አሁንም አለ አይ ወጥቷል የትኛው ነው የቀለለሽ ምን የሆስፒታሉ ነው የቀለለሽ ወይስ የሆስፒታሉ እብዶኛ የምሰራበት ሲን በእርግጥ ፊልሙ ላይ በጣም አክቲንግን ያጎላው ፓርት ኢዝ ሆስፒታሉ ግን ማል ነበር ጋይስ እኔ በአንድ ሹት ነው የጨረስኳት አይ በቃ ጫልዬ ብቻዬን የለፈለፈው ባንድ ካንቺ ጋር የሚሄድ ካራክተር ነው ካንቺ ጋር የሚሄድ ካራክተር ነው እኔ በጣም ኢንስፓየር ነው ያደረገኝ እንደዚህ አይነት በጣም ወጣ ያለ ካራክተር መስራት ፈልገው ጉድ ላክ ማን በጣም ደስ ይላል ደስ ይላል በጣም አሁን ግን ሌላ ፊልም ምናምን ድጋሚ አለ ወይስ ከመጣ ብላለች ኦኬ ግን ስክሪፕት ዋይዝ ስቲል እንትን መደረግ አልፈልግም ይሄ ኦዲሽን ማድረግ ማለት ካስቲንግ የሚባል ወይ ደግሞ እንደሱ እንዳልሆነ የተመረጠ ካራክተር ምናምን መሆን አልፈልግም ተለያየ አይነት አይ ዋንት ኤ ቬሪ ስትሮንግ ካራክተር ፖቴንሻል የሚያሳይ ነገር ነው መስራት እንፈልገው ለምሳሌ በቃ ስለ ባድ ካራክተር ወይ ሀዘን የበዛበት ወይ ቅሽ የነበረበት በጣም ዲፕሬስ የሚያደርጉ ፊልሞች ነው መስራት እንፈልገው you think you can perform እንደዚህ አይነት ፊልሞች ላይ በደንብ ይቀሉሻል ማለት ነው እንደዚህ አይነት በጣም ነው የምወደው እኔ ከድሮ ጀምሮ እኮ ጋይስ ቲክቶክ ከመጀመሪያ በፊት በጣም ብዙ ፊልም ኦዲሽን ምናምን ሄጄ ነበር
እና ያደግኩት ደግሞ አቢሲኒያ ፋይን አርት ስኩል ውስጥ ነበረ አትሊስት 8 ዓመት ምናምን እዛ ትምህርት ቤት ውስጥ ኖር ያለው ስለ አዝን አፍተር ስኩል ቤተሰቦች የዛ ነው ድሮፕ አድርገው የሚሄዱት እና አክቲንግ ተማሪዎች ጋይስ ሰላም ተስፋዬ ስትመረቅ አቢሲኒያ እኔ ጩጬ ነበርኩ እዛ ነበርኩ ዩቲዩበሩ አቤልን አወቃችሁት እሱ አክቲንግ ነው የተማረው እና ግሮዊንግ አፕ እና አቤል ምናምን ቤቢ ሲተሮች በላቸው ከነሱ ጋር ነበር ሙሉ አክቲንግ ሲሰሩ ቁጭ ብዬ ሳይ ምናምን እንደዚህ ሀፍ ሰላም ተስፋዬን ታስታውሻት ነበር ሰላም አስተውሳታለሁ በደንብ ነው ማስተውሳት ጎበዝ ነበረች አዎ ከዛ ቃል ኪዳን ራሱ አይ ቲንክ እንትን ብላለች እሷም አቢሲኒያ ተምራለች መሰለኝ ብዙ የምታውቋቸው አክተሮች አቢሲኒያ ተምራል እና አዘ ኪድ አያቸው ነበረ እኔ ስመረቅ የሰላም ባሽ ነው የመሰለኝ አይ ቲንክ እኔ ከአቢሲኒያ ስመረቅ ጋይስ አይ ዋዝ ዘ ስሞለስት ኪድ እዛ ያስመረቁት የመጀመሪያ እድሜ ገደብ የለው 14 ዓመት ነበር ይጂ ህፃን ሆኜ ነበር የገባሁት ከትላልቆች ጋር ነበር የተመረቁት እድሜ ገደብ የለው ግን ችግሩ መሰረት ተማሪዎችን ያው እነሱ ኤክስፔክት የሚያደርጉት ክረምት ነው እኔ በጋውንም ተማርኩ የማታ ክላስ ፋሚሊዎቼ ማታ አስገባኝ ሶ ተማሪ ትንሽ ልጅ ኤክስፔክት አታረግም በዛ ጊዜ ሶ እኔ አይ ቢኬም ዘ ስሞለስት ዋን የሰላም ተስፋዬ ባች ነበርሽ አይ ቲንክ ሶ በዛ ጊዜ ታምኔ ላገኘን ማለት ነው አይ ቲንክ ሰላም ነች ሰላም አቢሲኒያ ተምራለች ከዛ አቤል ግን በደንብ አስተውሳለሁ አቤልን አስተውሳለሁ ዩቲዩበር እንዴ በጣም ከዛ ታይም ጀምሮም እስካሁን ያው ኪፕ ስላደረግን ኢንተች አስተውሰዋለሁ ግን በጣም አሜዚንግ የምትሏቸው ሰዓሊዎች ምናምን አክተሮች ከዛ ነው የወጡት 15 ዓመት ሞዴሎች ኦ ማይ ጋድ ሞዴል ሂውጅ የምትሏቸው አቢሲኒያ በጣም ኢትስ ፌመስ ድሮ እድድ አላት አሁንም አለ እኔ አላውቅም አሁን ይኖር አይኖር አለ ሎኬሽን ቀይረዋል እንጂ ግን ግሮዊንግ አፕ እኔ ዋን ኦፍ ማይ ቤስት ኤክስፒሪየንስ አቢሲኒያ ላይ አክቲንግ አለ ሚውዚክ የሚሰሩ አሉና ብዙ ካስማሰና እኔ አብረን ነው ስለ የተማርነው ግሮዊንግ አፕ ካስማሰና እኔ አብረን የተማርነው አቢሲኒያ ፍቅሩ ይባላል ግን እኔና ካስማሳ አብረን ነው የተማርነው ፍቅሩ ስሙ ትክክለኛ ስም እኔና እሱ አብረን የተማርነው አንድ ክላስ ነበረን አሚሎ ብዙ የምታውቋቸው አርቲስቶች ነው አቢሲኒያ ተምሯል እዛ ነው እንትን ካስማሳ ምን አይነት ሰው ነበር ኩል ሰው ነበር ታስታውሻት ነበር ኩል ነበር አስተሳሰለው ክላስ ቤቴ ተሰብስበን ነው ሄንጋውት ምናደርገው ያኔ ግን ባች ነገር ነበራችሁ አይ ባች ካስማሳ እኮ እንትን አይደለም ጩጬ ነች እኮ አይ ዶንት ኖ ኤጁን አላውቀውም ግን ፕሮባብሊ ኩያሞሽ ነው ሲኒየር ይሆናል የዛን ጊዜ ነበር ወያን ሲኒየር እንጂ ኩያሞሽ መሰለኝ በጣም ግን ገራሚ ሰዓሊዎች ምናምን ነበሩ ስዕል ግሪፊቲ ነው ምናምን የሚሰሩ ነበረ መሰለኝ እንዴ ግን ይሄ ቻይልድሁድ ኤክስፒሪየንስ ላይ እህቶቼ ኩል ነበሩ ስለ በተለይ ትልቁ እህታችን ስዕል ምናምን በጣም እሰራ ነበር ስል ነበር ጩጬ ሆኜ ስል ነበር በጣም ጎበዝ ሰዓሊ ነበርኩ ብታይ የዲዝኒ ካራክተሮች በቃ እየሰራው ምናምን ከዛ ካርቶን ላይ ምናምን ነገር እንትን ብዬ ምናምን ለክላስ ሜቶች ስጦታ ሰጥ ነበር እሸጥ ነበር ብር ወዳለሁ ከዛ ቤተሰቦቼ ይሄንን ሲሰሙ ደስ ብሏቸው ስዕል ትምህርት ቤት አስገቡኝ እና በቃ ፔንቲንግ ማቴሪያል ተገዛልኝ በጣም ነው የምወደው ብር እኔ በጣም ነው ብር የምወደው ብር ደስተኛ ያደርገኛል አሁን ከቲክቶክ አሁን ኖርማሊ ምንድነው ፉል ታይም ማለት የምትሰሪ ቲክቶክ ከዛ ውጪ ቢዝነስ ምናምን አይ ዶንት ኖ አይ ቲንክ በብሩ ሳቲስፋይድ ነው መሰለኝ እኔ ይላችሁ ምን አይነት ባህሪ እንዳለ ልንገራችሁ እኔ የኔ ፐርሰናሊቲ በምቾት ማምን ሰው ነኝ አሁን በእርግጥ ወደ ራሴ ቢዩቲ ሳሎን ነው ልገባ ነው ግን ምቾት ነው የምወደው እኔ የሚያስፈልጉኝ ነገር ቤዚክ ነገሮች ህይወት ላይ ተሞልቶልኛል ወይ ጭንቀት የለብኝም ወይ አሁን ማይነር ቲንግስ የቤት ኪራይ አስቤዛ ላይ ምናምን ወጪ አያስጨንቀኝም ወይ ምናምን የሚለው ነገር ነው እንጂ የሚያስጨንቀኝ ይሄ ዘ አይዲያ ኦፍ ቢንግ ኤክስትሪምሊ ሪች አይለኝም በቃ እኔ ጤነኛ ከሆንኩኝ እንትኔ ፍላጎቶቼ ከተሟሉ ደስተኛ ሆኜ የምኖር ሰው ነኝ እኔ እንደዛን ካራክተር ነው ያለኝ እንትን ግን የሆነ አዳኝ ዶክተር ደግሞ በጣም ሴትል ሆነሽ እና ኮምፎርታብል ሆነሽ መኖር ትፈልጊያለሽ አዎ ኮምፎርታብል ሆኜ መሆን ፈልጋለሁ ግን ስላችሁ በቃ ካልም ኮምፎርታብል ላይፍ ታውቃለህ ናት ይሄ በጣም እንትን አይደለም ምናምን ሳይሆን አዎ ሶ አሁን በዛ ሞመንት ላይ ያለሁበት ሁኔታ ለእኔ ኮምፎርታብል የሆነ ላይፍ ከሰጠኝ እኔ ደስተኛ ነኝ ይሄ ኦቨርቲንክ አላደርገውም ከእግዚአብሔር ይመስገን ብዬ ኑርት በእውነት አሁን ኮምፎርታብል ነሽ አዎ አያም ግን የሆነ ቢዝነስ ምናምን ታስቢያለሽ አይ ቲንክ ሶ ከሁለት ከሶስት ወር በኋላ ጠብቅ አሪፍ ቢዝነስ ማን እንደምትሆን ጥርጥር የለውም አዎ የእናቷ ልጅ ነች እናቴ ተጠራኝና አሁን ሻይ ምናምን ስንጠጣ ሁዱድ ምናምን ከዛ ልጋብዝሽ ብዬ ነው ማገኛት እና ባለፈው አዲስ አበባ ኮንቬንሽን ሴንተር ወሰድኳት እና
ገባን በጣም ያምራል ቦታው ምናምን አለችኝና ወንበሮቹ አምስታቸው ያምራል ይሄ ጎርጂየስ ሬስቶራንት ሆና በየአይነት አዝዤ በየአይነቱ ከመጣ ጀምሮ ቤቴ እስከምደርስ አሁን ለዚህ በየአይነቱ የወጣሽው ገንዘብ ይቆጭሻል ይገርምሻል እቺ ብርሽ ተጠራቅማ እንደዚህ የሚኖርሽ እንደዚህ ነው በቃ በልቼው ምግቡን ሻይን ጠጥቼ ካብዬ በራይድ እስከምሄድ ስፒች ነው የሚሰጠኝ እናቴ እንዲህ ነች አሁን ፋይናንሻሊ በጣም አስተዋይት ነች ብስማ እኔ ደግሞ በቃ መኖር ነው የምፈልገው እድሜ ጋር የሚመጣ ነገር ነው እኛም ወደፊት እንደዛ ብላኛለች ባለፈውም ብላኛለች ብር በ20 ልብ በ40 ትላለች ስንት ዓመትሽ ነው 28 ጸዴ ነው 28 ያ ማግባት እቅዳለሽ አሁን በቅርብ ማንን የኔ ዋይፍ ስትል ነበር ሊሊ ስትል ነበር she's engaged ምናምን አለችኝ ለኤፕሪል ዘፉል ይውሸታም ኮንግራቹሌሽን አስባልሻት ሊሊ እኮ ኮንግራ ምናምን ብላታለች ሊሊ ማርያም ኮንግራ ብላታለች አዎ ቴንክ ዩ ምናምን ብያታለሁ እኔ ቆንጆ ምናምን ተባብለናል ግን እንገራችሁ ኤፕሪል ዘፉል እኔ በዚህ ዓመት ዲስአፖይንትድ እንደሆንኩት በራሴ ያዝኛ አላውቅም እና ያጠፋው ጥፋት መሰላችሁ በቃ አይ ጋት ኢንጌጅድ ብዬ ፖስት አደረኩ በጣም የሚያምር ዳይመንድ ነው በቃ ዛስ ማይ ዳይመንድ ሪንግ እኔ ለሱ ካልሆነ ሰትል አላደርግም ብያለሁ አለ ፎቶ ውስጥ ያሳይ አቤት ማማሩ ዳይመንዱ አቤት አልኩኝ እጅግ ይባረክ የሰራኸው ሰውዬን ያስባለኝ ግን ከዛላችሁ ፖስት አደረኩኝ በጣም ይሄው ወይ በስማ ኮሜንት ምናምን ስቀበል ነበር እጅሽ አንቺ አይደለም እጁ ግን እኔን ይመስላል it took me 2 days ቲክቶክ ላይ የኔ እጅ አይነት ያለው አመሳስዬ ነውና ሁሉም ሰው እጅሽ ነው እንትን ያለኝ ያሳመነኝ ይያሉ ያበደ ነው ዳይመንዱ ይሄው ጥፍሬ እንደምታዩት መሳሰል ከዛ ፖስት አድርጌ በጣም ብዙ ሰው እንኳን ደስ ያለሽ አለኝ ተደውሎ ራሱ እንትን ያለኝ አንዱ ጓደኛዬ እንደውም የኢቨንት እንትን አለው ወይን ሁሉ ላከልኝ እንኳን ደስ ያለሽ ነው ጥጥት ታረኳት ቶሎ ብዬ መልሽ ሳትመለስ መልሽ ሳትመለስ ማርያም ቶሎ ቤት ጥጥት ታረኩት ግን ከውሃ ማይተናነስም የላከልኝ እንትን ወይ ማይሰራም ከዛ እንደዚህ ጸጉር አጎታተታ ከዛ ቀረጻ ለማስተዋወቂያ ናዝሬት ነበርኩና የፕሮዳክሽን ቲሞቹን እንዳለ እንኳን ደስ አለሽ ብሎኝ ሙሉ ቀን ሲጠይቁኝ ስለ ፍቅረኛዬ እኔ ስለ ኢማጂነሪ ፍቅረኛዬ ሳወራው አልኩኝ ምናምን it was nice ቀኑ ከዛ ለያችሁ አንዷን ቤስት ፍሬንዴ ምን ብዬ ላኩላት አንቺ ግን ትገርሚያለሽ ስቶሪን አይተሽ ኢግኖር አረግሽኝ እንኳን ደስ ያለሽ እንኳን አትይኝም አልኳት ከዛ እሷ ቤስት ፍሬንዴ ወንድሜ እንዴት እያደረገችው ነው ወንድሜ ቤስት ፍሬንዴ ነው እንዴት የሚያደርገው ከዛ ተናገርኳት በጣም ከዛ አረ በእናትሽ ምናምን መቼም አታደርጊም ሳትነግሪኝ ነው ማን ነው ልጁ ስትለኝ የኤክሴን ስም ስጠራባት አረ እኛ ሞተን ነው ምናምን አለችኝና ኔቨር አላምንሽም አለችኝ ከዛ በነጋታው ሌሊት ሄ መቅዲ ብላ ስትልክልኝ አሁንም እንኳን ደስ ያለሽ አትይኝም ደግሞ ምንም እንዳልተፈጠረ ሄ መቅዲ ትያለሽ እንዴ ምናምን ከዛ አረ አይ የሆነ ነገር ቁም ነገር ላዋራሽ ነው ምናምን ስትለኝ እህቴ እሷ ጓደኛዬ አይ በቃ ምናምን ብዬ አታይቻለሁ ለካ ወንድሜ ፕሮፖዝ አድርጎላት ይነግሩኝ ነው ማርያም ወንድምሽ ፕሮፖዝ አድርጎላት ይነግሩኝ ነው እግዚአብሔር እሺ ይነግሩኝ ነው ለካ ልታወሪ ብትሞክረው ከዛ እኔ አታነግሪኝ ነው እኮ ስቲል ፍራንኩን እየቀጠልኩ ነው ኢግኖር ማረጋት ከዛ በንጋታ እንደማንኛውም ሰው ከጓደኞቻችን ጋር ሰማ እንኳን ደስ ያለሽ ነው የሚል ግሩፕ ቻት ውስጥ አዳረገችኝና በቃ መግዲ ኢንጌጅድ ሆነናል ብለው ነገሩኝ ነው ከዛም ቤስት ፍሬንድሽ እና ወንድምሽ ኢንጌጅድ ናቸው 10 ዓመት ነው የፈጀብኝ ያበደል 10 ዓመት ነው የፈጀብኝ ለማጣበስ እሺ ማርያምን በጣም ድሮ እኔ ሌላና እሷ ጓደኛ ማርሽ ነበር ልጅቷ ሌላ ማለት ቅድም የደወለችው ሉ ጓደኛ ቀውላለው ማለት ነው ሉዬ ከዛ ቤስት ፍሬንድስ ያለን ወንድሜም የኔ እኩያሞች ነን አክቹሊ በወራት ምናምን ልዩነት ነው ያለን ሶ ተሰብስበን ነበር ሄንጋውት ምናደርገው 12 ክፍል ምናምን ከዛ በቃ ሁልጊዜ ሲተያዩ ይሽኮረመሙ ነበር እንዴት ነች ደህና ነች ይላልስ ደህና ነች የተባባሉ 7 ዓመት አለ ስለዚህ የዛን ጊዜ ጀምሮ ይተዋወቁ ነበር ጓደኛዬ ነች የተለያየ ሰው አልጠበሱም I don't think so ታቂ ነበር ግን እኔ አውቃለሁ በቃ እህቴ ያውቃል እግዚአብሔር እህቴ ያውቃል ጋይስ እኔ በዚህ ዓመት 2 ነው ያጣበስኩት ሰው ይጋባል ማርያም አሁን ደስ ይለኝ ሰዎች ማጣበስ አንቺ እህቴ የለሽም ግን ምን አይነት ሰዎች ናቸው አንቺ ማጣበስ ነበረባቸው አይ እኔማ እግዚአብሔር እኮ እኔ አሁን ስራዬ እንድሰራ ነው ዲስትራክትድ እንደሆን አይፈልግም ፍቅርን ለሰው ልጅ እንድሰጥ by the way ፍቅር ደግሞ ሰፖርት ሊያደርግም ይችላል ስራሽ እንድትሰሪ አለማሽ እንድታሳኪ
ካጠገብሽ ጥሩ ሰው ካለ መንገዱን ያሳጥርልሻል ገባሽ ደስ ይለኛል የምር ሲመጣማ ከእግዚአብሔር እኔም ደስ ይለኛል ግን ብቻ ምን ዳርኩ ታውቃላችሁ before 3 years ሜካፕ ስቱዲዮ የከፈትኩ ጊዜ ምን አደረኩ ነው አሁን ተዘለ ሜካፕ ስቱዲዮ መክፈቷ ነው አልሰማም አይ ስለዘጋሁት አነሰሰሪ ነው ብዬ ነው ግን ሜካፕ ስቱዲዮን ሳስመርቅ ወንድሜ ጋር ሄድኩና እንትና ሰው ደህና ነው ምናምን እያለች ነው በቃ ነገ ምርቃቱ ላይ ሰላም በላት አንተ ደግሞ ምንድነው አልኩት አላለችኝም ከዛ እሷ ጋር ሄጂ ደግሞ እሱ እኮ ሰላም ይልሽ ይፈልጋል ግን ለምን የምትኮሪበት ሰላም በይው ምናምን አልኳት ፋስት ፎርዋርድ ከቤቴ ምርቃት ከ3 ሳምንት በኋላ አብሮ ነበር አብሮ ሆኑ አንቺ ሳታቂ ነው ወይስ ያው አይ ደወልና ነገሩኝ ይጂ ሸታ ማርያምን አንቺ ለማል ፊውቸሪንግ ትገቢያለሽ እዚህ ምራፕ ታረጋለሽ እዛ ምራፕ ታረጋለሽ ለምሳሌ ደሳለኝ ስለ በጣም ወንድሜ የምወደው ኢሜጅ like my best friend ስለ he's a good person በጣም kind ነው and then እሷም በጣም ከዛ ደስ ያለኝ በቃ ለጓደኛዬ ለወንድሜ ጥሩ ሰው ነው ያገናኟቸው በጣም ካልም የተረጋጉ ጥሩ ሰዎች ናቸው እንደዚህ ነገር ግን አትፈሪም አንዳንድ ጊዜ ምን አሁን እንደዚህ አይነት ሰዎች ስታገናኝ በመሃል ሪስፖንሲብል አንቺ ነሽ ቢጣሉ ሁለቱም እንትን ነኝ እኔ ጣልቃ በመግባት አላምንም ነው ጣልቃ በመግባት ምናምን ሳይሆን በእርግጥ እንደዚህ ከአንቺ በፊት ስለሚተዋወቁ ስለነበር ከአንቺ በፊት ሳይሆን ከድሮ ጀምሮ ይተዋወቁ ስለነበረ የአንቺ ሪስፖንሲቢሊቲ አይደለም ግን ሁለት የማይተዋወቅ ግሩፕ ፍሬንድ ሰርክል ውስጥ ያሉ ሰዎች ስታስተዋውቂና እንደዚህ አይነት ነገር ሲጀመር አንድ ላይ ትሄዳላችሁ ብለሽ አስበሽ ድንገት የሆነ ነገር ቢፈጠር ግሩፓችን ይተዋወቃል ባይዘው የወንድሜ ግሩፖች እንዳለ እኔ ኩዮች ናቸው ኦኬ የእሷ ግሩፖች እኛ ነን አብረን ያደግነው ፕራክቲካሊ ሁላችንም ስለዛ ሁለተኛ ደግሞ እኔ እንጃ አላውቅም ብሬክአፕ እንደምታየው ወይ ነው እኔ አንለስ ዘአዘር ፓርትነር ጋር ተወጥ እስካልሆነ ድረስ የሆነ መስመር እስካልተላለፍክ ሚውቹዋል የሆኑ ብሬክአፖችም ሊኖሩ ይችላል እና እኔ እንደዚህ አላምንም ቢኮዝ እኔ አሁን አንዷ ቤስት ፍሬንዴ አሁን ከእህቷ ጋር እኔ ተጣልቻለሁ ስለሱ ወሬ ብታነሳባት ምን አገባኝ ነው የምትል ምን አገባኝ እነሱ ችግር እነሱ ነው አንቺን ጓደኛዬ ነሽ እሷም እህቴ ነች የራሳችሁ ፕሮብሌም ፊክስ አድርጉ እኔ ምን አገባኝ ነው የምትል ይሄ አቲቲዩድ ከሌለ ሳይድ የምትወስዱ ከሆነ ይከብዳል ግን ኢፍ ዛት ሀፕንድ ያኔ እግዚአብሔር ይመስገን አሁን ሆኗል ግን ያ ነገር እንደዛ ቢፈጠር አይኖ ወንድሜም ጓደኛሽን ተይ አይለኝም ኔቨር እንደዚህ ነገር አይወጣውም እሷም ደግሞ በጣም የተረጋጋሽ ነች እንደዚህ አትልም ሶ it depends on the person ጸዴ ነው አሁን ጋይስ ደግሞ በጣም ደስ የሚለው ነገር ደግሞ ምንድነው ጋይስ አውደ አመትም ደስ ይላል በቃ እኔ በዚህ አመት ብዙ ሰክሰሶችን ያስተናገድኩበት ጊዜ ነው እና በቃ ቴንክ ዩ ሶፊ ቴንክ ዩ እና ዋን ኦፍ የዚህ ሰክሰሴ አካል የሆነው ሶፊ ነው ምክንያቱም እዚህ ሾው ላይ ከመምጣቴ በፊት አይፎን 17 ፕሮ ማክስ ኦፈር አድርጎልኛልና ሶፊ ቴንክ ዩ ሶፊ ቤትሽ ነው መተሽ ኤኒ ታይም መቀየር ትችላለሽ እና ነገ ቭሎግ ሰራላችሁ አይፎን እስኪ ቶፕ እንደመቀየር አስቢ ቀላል ነው በጣም ማለት is gonna kill me ምን ታረጋችሁ እኔ እንጃ አይ ፕላስ ምልክቷን ንካት ሄድምጻ ፕላስ ፕላስ በቃ እና አይ ማጨብጨብ እስቀድሞ ምለው ሰራክ ትበይደኛለች እንደዚህ ይላል አንቺ ጸጉር ቤት ስትከፍቺ በነጻ ትሰሪናለሽ እንዴ ቤተሰቦቼን በሙሉ ልካለሁ ለምን ከስተመር አትራክት ታደርግልኛለሽ ጣንም ታምሮ ያ እንትን ቢዝነስ አላት እሷ የቦርሳ ሳንታቂያለሽ ግን አላከችልኝም እስካሁን መች ኮሚኒኬት አረግሻት እንዴ ፎሎ እንደራረጋለን እናወራለን የኔ ቆንጆ ኖርማል አካውንታችሁ ላይ ኖርማል አካውንቷ ላይ ምናምን መስሎኛል እኮ ፐርሰናል ላይ መስሎኛል እኮ ፐርሰናል ላይ ፎሎ እንደራረጋለን እዛ ዩር ሶ ኪዩት የኔ ቆንጆ ነው በባላለ ለቦርሳዎች በዚህ አጋጣሚ ሰምታችኋል ብለን አስባል ያ ቦርሳዎቹን ይዛኩ ፖስት ታደርግ እናታለን ግን ቦርሳውን ደግሞ እኛ አድርገ ነው ደግሞ ፖስተው በቃ እሷ ላይ አየ ነው አይ ፊል ላይክ አዲስ ሞዴሎች ይፈልጋል ብራንዱ አይ ቲንክ ማርኬቲንጉ ላይ እሱን ኢሹ አይቼበታለሁ ደግሞ እሱን የሚያደርጉ ሰዎች ደግሞ እኛ ምን ያዘው ቦርሳው ይላክን እሺ ማስተላለፍ የምትፈልጊ መልእክት አለ በበዓል ጤና ለሰጠው ሰው እድሜውን ላደለው እንትና ደስታ ነው አዳመት ደስታ ጸጋ ነው ለቤተሰቦችሽ ለአባትሽ ለእናትሽ እሰይ መጣልን አውደ አመት ባህላችን አውደ አመት ነው የምትሉት እናንተ እሰይ መጣልን አውደ አመት ባህላችን አውደ አመት ለዚያ ደረሰ አውደ አመት አምላክ ይመስገን አውደ አመት በዚህ ነው እንዲጀምሩ ፈልገው
እሺ ለፋዘር ለማዘር ለዲና ሙፍቲ ተስተናግድ መልክት ለዲና ሙፍቲ ማስተላለፍ የምፈልገው ነገር ለአንድ ቀን ፋዘር ሰላም ብሏል። በጣም ደስተኛ ነበረ። በጣም ይሄን ያስተውሰው ሙላ ማን እንደሆነ እኮ ግን my dad was so happy ስለተዋወቀህ በጣም ዋው። ሰብስክራይበሮቻችን እንግዲህ መብራት ጠፍቷል በበዓል ቀን እንግዲህ እንደምትመለከቱ እና ደግሞ እንደምታውቁት በስትሬት ኦፍ ሆርሙዝ ምክንያት ጀነሬተር አይለኩስም ተብሎ ጀነሬተር ስለማይለኩስ እንደዚህ እናሳርጋለን። አይ ጥሩ ቀርጸናል፣ ይበቃናል። በሻማም ቢሆን አሪፍ ፕሮግራም አብረን አሳልፈናል ብለን እናስባለን። መቅዲ በጣም ብዙ ነገር ፈታ አድርጋናለች። መልካም በዓልን በላቸውና እናሳርግ ፕሮግራማችንን። ጋይስ ዳግማዊ ትንሣኤን በማስመልከት እኔ ምን አዘጋጅቻለሁ? ዳግማዊ መቅዲን እንደገና ፎሎ የማድረግ ቻሌንጅ። ስለዚህ አንድ አዲስ አካውንት እየፈጠራችሁ እኔም ፎሎ አድርጉ። ከስር ምንድነው ሊንክ ማስቀመጥ እንችላለን። የቲክቶክ የቲክቶክ ነው የምትፈልገኝ? አራውቆ ሰርች አድርጉኝ እንዴ! እንደዚህ ሊንክ ከደረግማ አቁኝ። አረ ወዲያው እኮ እንዲሄዱልሽ ነው። ይለፋሉ፣ አይተውታል። መቅዲዬ ብለው ይጻፉ። እሺ መቅዲዬ ብላችሁ ቲክቶክ ላይ ሰርች አድርጓት፣ ኢንስታግራም ላይም ሰርች አድርጓት እና ያው ፎሎወር ባያስፈልጋትም ፎሎ አድርጓት። ሰፈራችን የሾላ ሰዎች ይኮሩብኛል እና ለሰፈራችን 1 ሚሊዮን እናስገባት። 1 ሚሊዮን 1M እኔ ጋይስ 1 ሚሊዮን ያለቀን ግን በቃ ምን ታደርጊያለሽ? የሆነ ነገር እንትን ባያ ዴር እናደርግሽ 1 ሚሊዮን ፎሎወር ከገባ ወይኔ ፈራው። እኔ እኮ እንደዚህ ነገር 1 ሚሊዮን ፎሎወር ሲገባ ቫኬሽን ሄዳለሁ አይደለም። ዲና ሙፍቲና ፋዘርን ምሳ ጋብዣቸው። ትራምኬ ታገኘዋል ዲና ሙፍቲ። አረ በጣም ቀላል ነው ማግኘት። ዳረኔ አባቴ እዛ ቁጭ ብሎ ሲሽኮረመም ሊሆን እንዴ በጣም ከዛ ቪዲዮ ስሪላቸው ለኛ የኛ ዩቲዩብ ተከታታዮች ስቶሪውን ስለሚያውቁ ምናምን ጦርታ ማያወራም አባቴ አፍሮ ነው ደስ አይ ግን በላቸው። አንቺ መልካም ባለምትፈ አልኩኝ እኮ ነገርኳቸው። በበዓል ሰበብ ሰርፕራይዝ አድርጓት ነጣ ነው ሆና። አይ 1 ሚሊዮን ከገባው በእናንተ ስም ቫኬሽን ይላል። ኦኬ የቫኬሽን ብሎግ ትሰራላችሁ። ማስተካከል በዩቲዩብ አለኝ እኮ 70,000 ሰብስክራይበር አለኝ። አትዋሺ እና ታዲያ ብትሰሪበት በደምብ። ሰነፍ ነኝ በቃ። ለዚህ እኮ ነው ማለት ነው የሚያስፈልገኝ። ሰብስክራይብ ያርጉላት ዩቲዩብሽን ሰብስክራይብ 70,000 ሰብስክራይበር አለ። ይሁን ፖስት ይደረግ። አሁን 1 ሚሊዮን ያስገቡኝና ቲክቶክ ላይ ተከታተሏት። 5 ፖስትም ደግሞ ፖስት አለ። የኮንተንት ሺፍትም ስለሚኖር ጸዴ ኮንተንት ይዛልን። ዱ ዩ ቲንክ ግን አይ ዊል ዱ ዌል ጨርሰ ነበር በቃ። አይ ቻውን በላቸውና ከዛ እናወራለን። እኔና አንቺ ዶንት ወሪ። ማይኩን እንትን ትያለሽ ኦፍ እናደርገውና በእጅ ይዘሽ ታወሪያለሽ እና ማለት ነው። ለበዓል ጥሬ ስጋና ድራፍት መጠጡ ሰዎች ድሪንክ ሪስፖንሲብል። ባይ መቻችሁ። መልካም በዓል፣ መልካም ትንሣኤ።